أهلا فيكم مسكين إن شاء الله قبل على مالت مكرو شير ያደረጋችሁ ኢንሻአላህ ዛሬ ባላ ፈቃድ ሌላ ጊዜ ሼር አድርጓል እላችሁም ኢንሻአላህ ዛሬ ግን ሼር አድርጎ ማለት ነው ሁሉም እንዲሰማው ሼር በማድረግ ተባበሩኝ ማለት ነው ኢንሻአላህ በተለይ ሙስሊም እንደምናይቶች ሼር በማድረግ ዙሪያ ላይ ተባበሩኝ ኢንሻአላህ አራጋሽ መሐመድ ወረላይነ ፋጥማ ሌሎችም አህላን ፊኩም ብያለሁ ሮዛ ወአለይኩም ሰላም ወራህመቱላሂ ወበረካቱ ምኑ ጥራት የለውም ሙበደር ጥራት የሌለው ምንድነው ድምጼ ነው ጥራት የሌለው ምኑ ነው ድምጼ ነው ወይስ እስኪ ንገሩኝ ኢንሻአላህ ድምጼ ያቆራርጣል ወይነዱ ማሚ አህለን እስኪ ድምጼ ከተሰማችሁ አዎ ይሰማናል ብሉኝ ኢንሻአላህ የሚያቆራርጥባችሁም ከሆነ እስኪ ንገሩኝ السلام عليكم ورحمة الله وبركاته ولا تكبراتشو مسلم عندما نايتوش ሁላችሁም እንዴት ናችሁ እንደምን አላችሁ እኔ ዳና ነኝ አልহামዱሊላህ እንዶ ክርስቲያኑ ወገኖቻችንም በዚህ አጋጣሚ ሰላም ብያለሁ እዚህ ፔጅ ያላችሁ እና ኢንሻአላህ እስኪ ድምጼ በደንብ ሰማችኋል አይደል ካሜራው ተውት ካሜራው ምናልባት ይስልክ ላይ ያጠራላችሁ ይችላል እንደጋጣሚ ሆኖ ያው ያኛው ስልኪ ዛሬ ተበላሽቷል እንደውም በስንት መከራ ነው ዛሬ የተገኘሁት ወርዶ ያው በዛሬው በጁማዓ ሰበብ ሆኖ ኦሬዲ አኬራ ሄዷል በለው እስኬሩኑ ተሰበረብኝ እንደጋጣሚ ማለት ነው ፌስቡኬንም ያው ይሄ በመኖሬ ነው ራሱ ያልተዘጋው ኦኬ ኢንሻአላህ ተዓላ ዛሬ ያው የገባውበት ምናልባት ከሌላ ጊዜ ትምህርቶች ወጣ ባለ መልኩ ነው ዛሬ የገባውበት ቶፒክ እኛ ሙስሊሞች እና ሚዲያ በምን ነው ራሱ የገባውት ይሄንን አስመልክቶ ነው አንዳንድ ነገር መናገር የፈለኩት ምናልባት ከላይ የፖስተትኩት ሊንክ አለ ሊንኩ ይታያችኋል ሊንኩ የሚታይ ከሆነ ንገሩኝ ኢንሻአላህ ሊንኩ ይታያችኋል አይደል ኦኬ ምስሉን ተውት ምስሉ ምንም ጥቅም የለውም ራሱ ምስሉ ጥራት የለውም እያላችሁኝ ነው ምስሉ ያው እኔ ነኝ ኦሬዲ ምስሉ ቢጠራም ባይጠራም ተውትና ዋናው ነገር ሐሳቡ ላይ ተከታተሉኝ ማለት ነው ኢንሻአላህ ያው የዛሬ የገባውበት እኛ ሙስሊሞች እና ሚዲያ በምን ነው በዚህ ሰሞን ምናልባት አንዳንድ ትላልቅ ወንድሞች የተለያየ ጥሪ ያስተላልፋሉ ከዚህ ጥሪ ተነስተን ኢንሻአላህ ዛሬም እኔ መናገር ያለብኝን የቻልኩትን ለናገር በማለት ነው ወደናንተ መልእክት ያስተላልፍኩት መልእክት ለማስተላለፍ የመጣሁት ማለት ነው ኢንሻአላህ ያው እንደሚታወቀው የሚዲያ ነገር በጣም ሁላችሁም ታውቁታላችሁ ብዬ ገምታለሁ አንዳንድ ብቻ ያልተረዳነው ወንድሞቻችን ቢኖሩም ዛሬ ኢንሻአላህ ዋናው ነገር የምናወራው ስለ ሚዲያችን ነው እኛ ሙስሊሞች በሚዲያ ላይ ያለን እንቅስቃሴና ያለን ደረጃ በሚዲያ ላይም የሚሰጣን ስያሜ ያስመልክቶ አንዳንድ ነገር ልናገር ማለት ነው ራሱ እንደሚታወቀው ሚዲያ ማለት ከፈለገ ነጩን ጥቁር ማለት የሚችል ከፈለገ ጥቁሩን ነጭ ማለት የሚችል ትልቅ ስራ የሚሰራ ነገር ነው ሚዲያ ለሰላምም ግንባር ቀደም ሊሆን ይችላል ለጦርነትም ለመጥፎም ነገር ግንባር ቀደም ሊሆን ይችላል ሚዲያ ለሁለቱም ነገር ላይ ሚና ትልቅ ሚና ይጫወታል
ከዚህ መንጻር እኛ ሙስሊሞችን በሚዲያ ላይ ምን አይነት ሁኔታ አለን ምን አይነት ደረጃ ላይ እየተገኘን ነው ለኛስ የሚታዩ ሚዲያዎች ምን አይነት መጠሪያ እየሰጡን ነው እኛንስ በምን ምስል ነው ሲሉ የሚያቀርቡን ሁሌስ የኛን ስራ ምን አድርጎ ነው የሚገልጹት የሚለው ነገር አጣር ባለ መልኩ አብራራለሁ ኢንሻአላህ ከላይ ያስቀመጥኩት ቴሌግራም አለ ሙስሊም እንደምናይቶች እዛ ላይ ጆይን እያላችሁ ሙስሊም ከተባላችሁ እያንዳንዳችሁ እዛ ቴሌግራም ላይ ጆይን እያላችሁ ማለት ነው ምክንያቱም እዛ ምን ወያየው ምን አደርገው ነገር ስላለ ስለኛ ሙስሊሞች ሚዲያ መነጋገርም ያለብን እዛ ስለሆነ ቴሌግራም ላይ ፔጅ ሊንክ ከላይ ለቅቅ ያለው በዛ ሊንክ ላይ ጆይን እያላችሁ ተሳተፋላችሁ ማለት ነው ኢንሻአላህ ወደ ፕሮግራም ይልጋው እንደሚታወቀው እኛ ሙስሊሞችን ይሄ ሚዲያ ላይ በመንመለከትበት ሰዓት ሁሌም ስማችን አክራሪ ሙስሊምና ገዳይ ሙስሊም ጨፍጫፍ ሙስሊም ተብለን ነው የምንጠራው አይደል ከዚህ በዘለለ ሰላመኛ ሙስሊሞች የሰላም ሰዎች ወይንም ሙስሊሞች የፍቅር አገር ወዳ ተደርጎ የምንቀርብ ሳይሆን የትኛውም ድርጊት ሲከሰት የትኛውም መጥፎ ስራ ሲሰራ የትኛውም አይነት ችግር ሲፈጠር አክራሪ ሙስሊም አሸባሪ ሙስሊም መጤ ሙስሊም ይሄን ድርጊት ፈጸመ ተብለን ነው ሚዲያ ላይ የምንቀርበው ይሄ ለማንሽም የምንጠፋ አይደለም ይሄ ለማንም አይኑ ለሚያይና ልቦናው ለሚያስተምል ለሆነ ሰው ልቦናው ለሚያስተውል ለሆነ ሰው አይጠፋም የትኛውም ድርጊት በፖለቲካም ጉዳይ ይነሳ በዘርም ጉዳይ ጭቅጭቅ ይነሳ በተለያየ በሃይማኖትም ጉዳይ በምንም ይነሳ ማም ገደለ ማም ጥፋ ተጠፈ ሚዲያው ላይ ሲያቀርበን ማን ነቀረበ ማን ይሄን ድርጊት ማን ፈጸመው ብሎ ነው የሚያቀርበው አክራሪ ሙስሊሞች ፈጸሙት አክራሪ አሸባሪ ሙስሊሞች ይሄን ያደረጉ ሙስሊሞች ናቸው ገዳዮቹ የገደሉት አክራሪ ሙስሊሞች ነው በማለት በሚዲያ ላይ ወሬ ሲወራ ተሰሙታላችሁ ይሄን የሚያቀርቡት ማን ይመስላችኋል ተራሰው ይመስላችኋል ዝም ብሎ መንገደኛ እንጂ ፌስቡክ ላይ እንደኛ ምንጫጫው መሰላችሁ አይደለም ትልቅ የመንግስት ሚዲያ ነው የምትሉ ተራሳቸው አረጉ አትደውይብኝ ባክሽን አትደውይብኝ አሁን ፕሮግራሜ ሌላ ነው ራሱ የትምርት ፕሮግራም ስላልሆነ እዚህ እምትሰሙ ከሆናችሁ አትደውሉብኝ ለትምርት በትምርት በገባው ሰዓት እንጂ ለትምርት ባልገባው ሰዓት ላይ አትደውሉብኝ ራሱ አሁን ሜሴንጀር ላይ በደውሉብኝም አላነሳም ራሱ ምክንያቱም ሜሴንጀር የሚጠቀምበት አንዱ ስልኬ ተባላሽቷል በዚህ ሜሴንጀር በተደውሉ ማንሳት አልችልም መነጋገር አትችሉም ማለት ነው ስለዚህ አሁን አትደውሉብኝ ኢንሻአላህ የሚያወራውም ስለ ሚዲያ እንጂ ስለ ትምርት አይደለም ይሄንን መሰረት ስላደረገ አትደውሉብኝ ማለት ነው ስለዚህ ይሄንን የሚዲያ ጉዳይ በመንመለከትበት ሰዓት ትላልቅ ሚዲያዎችን ስትመልከቷቸው የኛን የሙስሊሞችን ስም በማጥላሻት ሙስሊሞችን እነሱን ትላልቅ ከመንግስት ጋር ጦርነት ለመግጠም የሚሰሩት ፎታ ገጥም አለ በዚህ ጊዜ ሆን ተብሎ እነዚህ ሚዲያዎች ላይ ሙስሊሞችን ጦርነት ገጥሟል በተቃራኒው ግን ለኛ ለሙስሊሞች እነዚህ ሚዲያዎችን የምንቃወምባቸው የራሱ የሆነ ሚዲያ የለንም አንድም አይነት ሚዲያ የለም የሙስሊሞች ሚዲያ የትኛውም ሚዲያ ላይ ሙስሊሞች ሚዲያ የላቸውም ምናልባት የደዋ የቁርአን የሐዲስ የሚያስተምሩበት ሚዲያ ሊኖረን ይችላል ይሄን አይደለም ግን እነዚህ ጥላሸት ቀብቶ ሙስሊሞችን የትኛውም አይነት ግጭት በሚፈጠር ሰዓት ወይንም የትኛውም አይነት በደል በሚፈጠር ሰዓት የትኛውም ሰው በሚሞትበት ሰዓት እነዚህ ሚዲያዎች ምንድነው የሚያቀርቡት አክራሪ ሙስሊሞች ገደሉ አሸባሪ ሙስሊሞች ይሄን ሰሩ የሀገርን የሚያበላሹ ተጋረን የሚያፈርሱት እነዚህ አክራሪ ሙስሊሞች ናቸው በሚል በእያንዳንዱ ጊዜ ለኛ ለሙስሊሞች ሲያሜ ይሰጡናል ለኛ ለሙስሊሞች የተለያየ አይነት ስም ሲሰጡን እንመለከታለን ግን እነዚህን አካላቶች ደግሞ የሚቃወም እነዚህን አካላቶች ተገቢ ምላሽ የሚሰጥ ለነዚህ አካላቶች አግባብ ባለው መልኩ እነሱ የሚናገሩትን ውሸት እውነታውን እያጋለጠ የሚናገር አንድ ሚዲያ ለሙስሊም የለው ለሙስሊሞች አንድ ሚዲያ የለም ይሄ ሚዲያ አለን የሚባል ሚዲያ የለንም ለኛ ለሙስሊሞች ምናልባት ቁርአንና ሐዲስ የምንማርበት ሚዲያዎች ሊኖሩን ይችላሉ ነሲሃ ቲቪን የመሰል ቅርብ ጊዜ ተከፈተ በተግባር ላይ የሚገኝ ሚዲያ ሊኖረን ይችላል ነገር ግን አሁን ከዚህ ወጣ ብለን ሙስሊሙ በየቦታው ላይ የሚቸገርበት የሚደርስበት በደል በተለያየ ቦታ ላይ ቃጠሎ መስጂድ ሲያቃጥሉ ሴቶችን ንቃብ ሲያስወልቁ ትምህርት ቤት ላይ ሲያባርሩ እነዚህን ተግባራቶች ግን ሚዲያዎች ላይ የሙስሊሙ ጉዳይ ሲሆን ልክ ሸለቆ ውስጥ ላይ ከቱትና የራሳቸው ጉዳይ ሲሆን ጣራ ላይ ሰቅሎ ሲናገሩ የኛውን የሙስሊሙን ጉዳይ ግን ያንን ችግር አውጥቶ የሚናገር አንድ ሚዲያ ጠፍቷል የለም ራሱ ጉዳዩ ለምን ሚዲያ ቀረ የሚባለው ነገር አላውቅም እምነታችን ይከለክላል ወይስ ኢኮኖሚ ደካማነን የሰው ቁጥር አናሳነን ይሄ ጥያቄ ምልክት ሆኖ ይቀጥላል ይሄ እንዳለ ሆኖ አሁን በሚዲያ ላይ ባለበት ተግባር ተጨባጭ ላይ ስንመለከታቸው የሙስሊሙን ጉዳይ ላይ ሲያሰምጡ የትኛውም የፖለቲካ ችግር ሲመጣ በሃይማኖት አግልሎ ሙስሊሙን ከመንግስት ጋር ለማጋጫት
ሙስሊሙን ማህበረሰብ ከመንግስት ነጥሎ በሃይማኖት ገብቶ አገር የሚያፈርሰው ሙስሊም ነው ገዳዩ ሙስሊም ነው አክራሪ ሙስሊሞች ናቸው አገር የሚያፈርሱት ይያሉ በየሚዲያው ላይ hatta የመንግስት ሚዲያዎች ራሱ ጭምር ከመንግስት ጋራ ሙስሊሞችን ለማገጫጨት ብዙ ድርጊት እየሰሩ ነው ያሉት 24 ሰዓት ሌት ተቀን አላረፉም በዚህ ተግባራቸው ላይ እየሰሩ ነው ያሉት ስለ ግብጽም ስለ አባይም ሲናገሩ መስጂድ ላይ አባይን ለመሸጥ የተቀመጡ ሙስሊሞች ናቸው ይሉሃል ጦርነትም ላይ ግጭት ሲነሳ ሙስሊሞች አክራሪ ሙስሊሞች ገደሉ ይሉሃል hatta መስጂድ የሙስሊም ንብረትም ሲፈርስ ራሱ ሙስሊሞች ራሳቸው አክራሪ ሙስሊሞች ገደሉ ብሎ ሚዲያ ላይ ያቀርቡላል ጥቁሩን ነጭ ነው ይያሉት ነጩን ወይንም ቀይ ነው ይያሉ ከለሩን ይለውጡልህና እዛ ላይ ያቀርቡላል ይሄን የሚያደርገው ማን ይመስላል የመንግስት ሚዲያ ነው የምንላቸው ትላልቅ ሚዲያዎች ራሳቸው ይሄን የሚያደርጉት እኛ ሙስሊሞችን እንደዚህ አይነት ስም የሚሰጡን እነዚህ ትላልቅ ምንተኖች ይላቸው ሚዲያ ናቸው የምንላቸው እንደ ሀገር ደረጃ እንኳን አለ የምትለው ሚዲያ ይሄን ተግባር ነው የሚፈጽመው ለሙስሊም መልካም ስም ሰጥቶ ሙስሊም መልካም በሰራበት ቦታ ላይ አመስግኖ አያውቅም ይሄንን ድርጊት አይፈጽሙም ምክንያቱም ሁሌም አላማቸው መንግስትን ከሙስሊሞች ጋር ለማጋጫት የሚመጣውን ድርጊት ሁሉ ከሙስሊም ጋር ለማያያዝ ይሞክራሉ በተቃራኒው ግን እኛ ሙስሊሞች ይሄንን ተግባር የምንጋፈጥበት ይሄን ተግባር ተቃውመን ኡነታውን ይፋ የምናደርግበትና ውሸቱን ውሸት ነው የምንልበት አንድ ሚዲያ የለንም ለሙስሊሞች አንድ ሚዲያ ይሄንን መስራት ያቀተን ለምን እንደሆነ አይታወቅም የሚሰበስበን እንጣ ወይም ደግሞ ሙስሊሞች ይሄን አከል ሚዲያ አንድ ሚዲያ መክፈት አቀታቸው ምን ይሁን ምናውቀው ነገር የለም ይሄ እንደ ጥያቄ ምልክት ወደፊት እንመለከተዋለን ማለት ነው ስለዚህ አሁን በሚዲያ ላይ ባሉ ተግባራቶች እንኳን ስትመለከቷቸው ሙስሊሞችን ከመንግስት ጋር ለማጋጫት በጣም ብዙ እየጣሩ በተለያየ ክልል ላይ የሚነሳውን ግጭት በተለያየ ክልላቶች ላይ የሚነሱትን ጦርነት ከሙስሊሙ ጋር ያያያዙት ነው እነዚህ ትላልቅ ሚዲያዎች ላይ ትላልቅ ሚዲያዎች የምንላቸው ፎር ኤግዛምፕል ዋልታ ቲቪን በለው ኢቲቪን በለው የትኛውም ቲቪ በለው ሙስሊሞችን የሚሳደቡበትና ጉዳዩን ከሙስሊሞች ጋር የሚያያዙበት ተግባር ላይ 24 ሰዓት አላረፉም እየሰሩ ነው እየታገሉ ነው ያሉት እኛ ሙስሊሞች ግን ይሄንን ተግባር የምንከላከልበት ይሄን ተግባር የምንቃወምበት እነሱን ልክ ውሸትን ጥቁሩን ቀይ ነው ብሎ ፊት ከለሩን ቀይሮ ሲያመጡት እኛ ግን አይ ጥቁሩ ነው ብለን የምንጋፈጥበትን አንድ ሚዲያ ጠፍቷል የለም ማራሱ እንደውም አንድ አለ የምንለው ቢላል ሚዲያ ነበር ቢላል ሚዲያ ማው በዚህ ጊዜ የለም እንደውም ሃሩን ቲዩብ ነው አሁን አብዱራሂም ነው እየታገለ ያለው ተግባባን ይሄንን ስንመለከት እኛ ሙስሊሞች የት እንዳለን ራሳችንን ፈትሽ እኛ በሚዲያ ላይ ለምን ወደ ሐላንደን ሚዲያ መጠቀም حرام ነው አልተባንም ሚዲያ መጠቀም በኢኮኖሚ አላነስንም ሚዲያ ለመጠቀም የሰው ቁጥር አናሳ አይደለንም ግን እነዚህ ሰዎች የምንጋፈጥበት አንድ ሚዲያ የመስራት ያቀተን ነገር ምንድነው ጥያቄ ምልክት ለያንዳንዳችን ልባችን ውስጥ ላይ ነው እኛ በሚገርማችሁ ሁኔታ አንዳንዴ ሳስበው ስለራሴ ይገርመኛል ትግራይ ላይ ላሉ ለሙስሊም ወንድሞቻችን እህቶቻችን መቃብር ሲከለክሉ ለነሱ መናገር ያለባቸው የትኛው ሚዲያ ነው ብላችሁ ብትጠይቁ የሚናገር ሚዲያ የለም የሚናገር ሚዲያ የለም ማን ነው የምንጠብቀው ዋልታ ቲቪ ለምን አልተናገረም ኢቲቪ ለምን አልተናገረም የኛን ጠላቶች ስለኛ ችግር ለምን አላወሩም ብለን እንናገራለን ልብ በሉ የኛ ጠላቶች ማለት ነው እኛን ሙስሊሞችን እነዚህ ዲቃላ የአረብ ሀገር ዲቃላዎች ብሎ የሚሳደብ ዜና የሚያቀርብልንን መጤዎች ብሎ የሚሳደብ ዜና የሚያቀርብልን ገዳይ ጨፍጫፍ ብሎ የሚያቀርቡልን ራሳቸው የኛኑ ችግር ለምን አልተናገሩ ብለን በሞኝነት እነሱን እንጠብቃለን እነሱ ግን አይደለም ያንተን ችግር አውጥቶ ሊናገሩልህ አይደለም የሙስሊሙን ችግር አውጥቶ ሊያወሩልህ አንተን ምን አይነት ቅርጽ ሰጥተው ነው የሚያቀርቡ የሙስሊም ጀግና ብትሆን ለሀገር ታጋይ ብትሆን የሀገር አፍራሽ አድርጎ ነው የሚያቀርቡልህ አንተ ሰላማኛ ሰው ብትሆን አንተን የሰላም ጸር አድርጎ ነው የሚያቀርቡ ፊት ላይ ሲያቀርቡ ስለዚህ አላማቸውና ግባቸው ሁሌም በተንሸዋረረ መነጽር ላይ ስለሚከሰቱ እኛ ደግሞ ይሄንን የምንከላከልበት መነጽራቸውን የነሱ የተሳሳተው መነጽር በትክክል እንዲያዩ የምንጋፈጥበት አንድ ሚዲያ ላይ ጠፍቷል ሞጣን ባቃጠሉበት ጊዜ የሞጣን መስጂድ ባቃጠሉበት ጊዜ ሚዲያ ላይ እኮ እነሱ ተክለው የራሳቸው ማህበረሰባቸው ራሱ እመቤቴ ብሎ ሲጨፍር ይሄንን ተግባር ለማውጣት እንኳን ራሱ አፈሩ አናወጣም አሉ ለምን ይመስላችኋል የሙስሊም አንድ ሚዲያ ላይ የለም የሙስሊም አንድ ሚዲያ አይገኝም ስለዚህ ይሄንን ሚዲያ ራሳችን ማቋቋም ለምን አቀተን ነው ይሄንን ሚዲያ መስራትን ለምን ምንድነው የከለከለን ለኛ በራሳችን ተነሳሽነት ሙስሊሙ ማህበረሰብ ራሱ ተነስቶ ራሱ ተቀናጅቶ የራስህን ችግር ያለብህን ችግር ሙስሊሙ ይሄ ችግር የሙስሊሙ ችግር አለበት ብሎ ለመናገር ለሙስሊሙ አንድ ሚዲያ ለምን ጠፋለት ለምን አቀተው ትግራይ ላይ ላለ ለሙስሊሙ እንደምህ ይሄንን እነሱ መቃብር እንዳጡ ይፋ አውጥቶ ይሄንን በሚዲያ ላይ አውጥቶ ሚዲያ ተጽኗል ትልቅ ተጽኗል ይሄን የሚናገር የሙስሊም አንድ ሚዲያ ለምን ጠፋ
ሞጣ ላይ ሲቃጠል በሞጣ ጉዳይ ላይ ተጋፍጦ ሌላ ሚዲያዎችን ሐሰተን የበላይ ሲያደርጉ ሙስሊሞች ራሳቸውን ያቃጠሉት ብሎ ራሳቸው አቃጥሎ እመቤቴ ብለው ሲጨፈሩበት የነበረው ገልብጦ ግን በሙስሊሞች አሸከመው ሚዲያ ላይ ጥቁሩ ነጭ ነው እያሉ ሲያቀርቡ የሚጋፈጥ አንድ ሚዲያ ላይ ለምን ጠፋ? ተመልከት ሀዲያ ዞን ላይ ለምን ንቃብ ለበሽ ለምን ቀሚስ ለበሽ ሱሪ ካልለበሽ ሂጃብሽን አውልቀሽ ካልመጣሽ ትምህርት አትማሪም ብለ ሙስሊም እህት ስትባረር ያንን የምትጋፈጥበት አንድ ሚዲያ ላይ ለሙስሊም ለምን ጠፋ? ምን አቀተ? ገንዘብ ነው ያጣው ሙስሊሙ ማህበረሰብ? ዕውቀት ነው ያጣው ወይስ የሰው አናሳነት አለበት ወይስ ምንድነው ችግሩ? ምን ሆኖ ነው ራሱ እኛ ይሄን ያክል እንደ ሁለተኛ ዜጋ ሆነን ያለ ነው? አንድ ትልቅ ሚዲያ አንድ ለሙስሊሙ ማህበረሰብ እንደ ኢትዮጵያ አንድ ሚዲያ ማቅረብ እንዴት ያቀታል? ሚዲያ ትልቅ ነገር ነው የሚሰራው በሚገርም ሁኔታ። አንድ ምሳሌ ልጥቀስላችሁ በሚዲያ ላይ ያየሁትን ነገር። ከዚህ በፊት ሙስሊሙ ማህበረሰብ ሲበጣበጥ የነበረው ማን ነው? ዳንኤል ክብራት ነው አይደል? ሁላችሁም ታውቁታላችሁ። ማንንም የማያውቀው አለ ብዬ አልናገርም። አሁን ምናልባት ስልኬን ስላላስኩ እንጂ ድምጹን ማሰማት ይችላልው። የኢትዮጵያን ሙስሊሞች ላይ አገር አፍራሾች እነሱ በሀገር በስቷሉ ማጥፋት አለባቸው እነሱን ማጥፋት አለብን ብሎ ዳንኤል ክብራት ሚዲያ ላይ ሲቀሰቀስ ነበር። ያንን ተግባር የያዘ ፓርላማ ላይ በቀረበበት ጊዜ ፓርላማ ላይ ተቃወሙት። በሃይማኖት እኩልነት አያምንም ሲባል ተቃውሞ ደረሰበት። ተቃውሞ ከተደረሰበት በኋላ ግን ያንን ተቃውሞ ዝም ብሎ መንግስቱ ስልጣን ላይ ያወጣው አብይ አህመድ ጠቅላይ ሚኒስትሩ ሌላ ተራሱ አይደለም የሚጠቅስልኝ የኢትዮጵያ መንግስት የምንለው ራሱ ሚዲያ ላይ ምን አይነት ተግባር እንደሰራ ልግለጽልኝ። አብይ አህመድ ተነስቶ ማይክሮፎን ይዞ ማለት ነው ማይክሮፎን ይዞ ተነስቶ ቆሞ ምን እንዳለ ታውቃላችሁ? ዳንኤል ክብራትን የኢትዮጵያ ሙስሊሞች አንድነት ያስደስተኛል ብሏል አለ። ማን ያለው? አብይ አህመድ ነው ያለልኝ። ልንገር ሚዲያ ምን አይነት ተግባር እንደሚሰራ። ዳንኤል ክብራት ሙስሊሞች ሀገሪቷን ወሯታል መጥፋት አለባቸው ብሎ ሲናገር አብይ አህመድ ዳንኤል ክብራትን ስልጣን ላይ አውጥቶት ምንድነው ብሎ ይገለጸው? ማይክሮፎን ይዞ ቆሞ ማለት ነው ማይክሮፎን ይዞ ፊት ለፊት ላይ ወላሂ ነው እቅስም ቢላህ አልዋሽም ባይኔ ያየሁትን ነው የሚነግራችሁ። ማይክሮፎን ይዞ ቆሞ ምን አለ? ሙስሊሙ አንድነቱ ያስደስተኛል ብሏል አለ። ማን ያለው? ጠቅላይ ሚኒስትሩ ነው ያለው። ሚዲያ ይሄን ተግባር ነው የሚሰራው። አስተንትኑ ያንን የምንጋፈጥበት ግን እኛ እንደዛ አንተን እውነታውን የምናወጥበት አንድ ሚዲያ የለንም። ፌስቡክ ላይ ገብተን ወሬ ከማውራት ፌስቡክ ላይ እንደዚህ ከመንጫጫት በስተቀር አንድ ትልቅ ሚዲያ ለሙስሊሞች የሚጮህ የሚቆረቆር አንድ ሚዲያ ጠፍቷል። መስራት አቅቶን ይሁን አላውቅም። ተግባባን? ምን አይነት ተግባር እንደሚሰሩ ማለት ነው። እዛ ላይ እሱ የተናገረውን እያየ ነው እሱ የሚናገረውን የሚሰራውን እየተመለከት ነው። ነገር ግን አብይ አህመድ ሲያቀርብልን ለኛ ለሙስሊሞች ምን ብሎ ቀረበው? የሙስሊሞች አንድነት ያስደስተኛል ብሏል። እሱን የሙስሊሞች አንድነት ያስደስተዋል። ልብ በል ሙስሊም ኮንክ ምን አይነት ተግባር እንደሚፈጽሙ ማለት ነው። ስለዚህ ይሄንን እውነታ የምታወጣበት ይሄን እውነታ የምታፈነግጥበት ይሄን እውነታ የምትናገርበት አንድ ትክክለኛ ሚዲያ ያስፈልጋል ሙስሊም እስከሆንክ ድረስ። ስለዚህ እንዳጠቃላይ ሙስሊም እስከተባልክ ምናልባት እዚህ ላይ አንዳንድ የሚነሱ ሹብሃዎች አሉ። ባጭሩ ልናገር። ለሙስሊም አንድ ሚዲያ ይቋቋም ሲባል አብዛኛው ሰዎች ስለ መንሃጅ ያነሳሉ። መንሃጅ ያነስና ከእንትና ጋራ መንሃጅ አንድ አይደለም ከእንትና ጋራ መንሃጅ አንድ አይደለም ይላል። ሚዲያን ለማቋቋምና የተቸገረውን ሙስሊም ለመርዳት የመንሃጅ አንድነት አይጠይቅም። የተቸገረው ሙስሊም ወንድምህን ችግሩን ለመናገር የመንሃጅ አንድነት አይጠይቅም። በመንሃጅ የራስን ትክክለኛ መንሃጅ ያዝ። የተሳሳተ መንሃጅን አትከተል። መንሃጅ ሌላ ጉዳይ ነው። መንሃጅን እንደ ሙስሊምነት መፍታት ባለብኝ መንገድ ፈታል። ነገር ግን የውጭ ጠላት መጥቶ እንደ አሞራ ሊበላህ ቀለም እየቀባለ ማንንም ይግደለው አክራሪ ሙስሊም ገደለው ሲል ማንንም ያጥፋው አክራሪ ሙስሊም አሸባሪ ሙስሊም አጠፋው እየተባለ ፎቶ ሲለጠፍልህ ነገር ግን ከፊል አካላት ሆነ ከእንትና ጋራ መንሃጅ አንድ አይደለም የምትነገር ከሆነ አንተው ራስህ አንድ ባንድ ገደል ውስጥ ትገባለህ ማለት ነው። ከዚህ በፊት ምን ተከሰተ መሰላችሁ? ሞጣ ላይ መስጂድ በተቃጠለ ጊዜ ከኛው ከሙስሊሙ ማህበረሰብ የተወሰነ አካል ምን አሉ? ከኛ ጋራ በመንሃጅ አንድ አይደሉም ለተቃጠለው መስጂድ ምን አገባን ብሎ ዝም አሉ። እንደውም ሀታ ዳዋ እንኳን ይፈጸማሉ። እኔ ማንንም አልወቅሰውም ባልሰራው ስራ ላይ እውነታውን ግን አፍራጥጬ እናገራለሁ ነጭ ብዬ ማለት ነው። ምን አሉ? ከመንሃጅ ጋራ አንድ አይደለንም ብሎ ዝምታን መረጡ መስጂዱ በተቃጠለበት ጊዜ ማለት ነው። እኔ አንድ ነገር ልንገራችሁ። ለምሳሌ አንድ ቁርአን ይዛለሁ። በዚህ ቁርአን ላይ የሚቀራበት ብዙ ሰው አለ። እኔ የሚቀራበታለሁ ያኛው መንገደኛው ይመጣል ይቀራበታል ያኛው ይመጣበታል መንገደኛው ይቀራበታል። አንድ ሰው ተነስቶ ያንን ቁርአን ሲያቃጥለው በዛ ቁርአን እኔ አልቀራበትምና በዛ ቁርአን እኔ ያለካበትም ሌላ ሰው ነው የቀራበት እንትን አልፈልግበትም እንትን ሲቃጠል ዝም እላለሁ ማለት ይቻላል? አይቻልም። ሞጣ ላይ መስጂድ ሲቃጠል ማን በመስጂዱ ገብቶ የሚሰግድበት ሰው መንሃጁ የተሳሳተ ሊሆን ይችላል።
መንሃጁ ትክክል ላይሆን ይችላል ይሄ የሰውየው ነው መስጂዱና ቁርአኑ ግን የሱ ሳይሆን የአላህ ነው ራሱ መስጂድ የአላህ ቤት ነው ነገር ግን አንተ መስጂዱ ሲቃጠል ቆመ መንሃጅ አንድ አይደለም ብለ ዝም የምትነገር ከሆነ እከሌ ሙስሊም ተነካ ሲባል አይ ከኔ ጋራ መንሃጅ ያልተገናኘ የምትነገር ከሆነ ወላሂ ዛሬ አንተ ጥቁሩና ነጭ ይያሉ ለይቶ ከበሉ በኋላ ማንሽ መጥቀር አሁን ሙስሊሙን ማህበረሰብ ሲያጠፉ ምን ይያሉ ነው የሚሸኙት አክራሪ ሙስሊሞች ይያሉ ነጥሏል ሁለት ቦታ አድርጎታሉ ሙስሊሙን ማህበረሰብ ማጥፋት የሚፈልጉት ማን ነው አክራሪ ሙስሊሞች እየተባለ እነሱ የሚጠሏቸው አካላቶች አሉ ቀስ በቀስ እነሱን እንደምንም ካሸረገዱ በኋላ እነሱን ወይ እስር ካዳረጉ እነሱን ካጠፉ በኋላ ወደ ማን ይመጣላል ቀደም እንዳልኩት እነሱ ወደድ ነው ያሉትን ሙስሊም እንኳን እነሱ ስለምን ይቀራሉ እነሱን እናጠፋለን የሚል ይመጣላል አደመጥከኝ ስለዚህ በዚህ ጉዳይ ላይ ስትነሳ ማንሃጃ ይጠይቃል ምን ነው እስልምናችን እኮ ሲያስተምረን ወንድም እኮ በዳይም ተበዳይም ቢሆርዳው ነው የሚለን እንሱራካከ ዛሊመን አው መዝሉመን ነው አይደል ይሄንን እንኳን ምንም ስለ እስልምና ግንዛቤ ባይኖርኝም እስልምናችን ሲያስተምረን አንድ ወንድም ሲበድልም ሲበደልም ሪዳው ነው አይደል ይሄ ነቢያችን አለይሂ ሰላቱ ሰላም በትክክል የተናገሩን ነው ዛሬ ግን እኛ ይሄን ተተናው ምንድነው የምናደርገው ከአንድ ከደብተራ ከአጥፊዎች ጎን እንሰለፍና ሙስሊም አሸባሪ ሙስሊም አክራሪ ከመለው ጎን እንሰለፋለን በሚገርማችሁ ሁኔታ በዚህ ሰሞን አንድ ተመለከትኩኝ የሆነ ተግባር ላይ አንዱ ገብቶ ምን ይላል አብይ አህመድን የሚቃወሙት አኳናል ሙስሊሞች ናቸው አለ እሺ አዳመጥኩት ከዛ በኋላ አኳናል ሙስሊሞች ሙስሊሙ እንደሜ ነው ይሄን የሚናገረው እዚህ ሚዲያ ላይ ገብቶ አንዳንድ ግንዛቤ የሌላቸው ወንድሞች ስለ ሚዲያ ምንም ግንዛቤ የሌላቸው እንደኔ የማያውቁ የሆነው ማለት ነው ጁሃርን ነው ስልጣን ላይ ማስቀመጥ የሚፈልጉት አኳናል ሙስሊሞች አለ ቀጥሎ ማህበረ ቅዱሳን እስክንድር ነጋን ነው ስልጣን ላይ ለማስቀመጥ ያለበት የሚፈልጉት አለ እኔ ግን አለ ይሄን የሚናገረው ትልቅ ሰው ነው ስሙን አልጠቅሰውም ትልቅ ሰው ነው የኛ ኡስታዝ ነው መንሃጁ የተስተካከለ ነው በመንሃጅ ዙሪያ ችግር አለበት ቢያለው ሰው ቀጥሎ ምን አላላችሁ መሰላችሁ አብይ አህመድ ሚዛናዊ ነውና እኛ ያለን አማራጭ ከአብይ አህመድ ጎን መቆም አለብናል በሚገርማችሁ ሁኔታ ይሄን የተናገረው ከዛ በጣም አሰብኩኝ አብይ አህመድ ማለት ቀደም እንዳልኳችሁ ጥቁሩን ነጭ ይያለ የሚያቀርብልን የነበረ ነው አገርቷን ሙስሊም ወሯታል ሙስሊም መጥፋት አለበት ሙስሊም ከሀገርቷ መነሳት ሻይ ቤት በስቷል እየተባለ የሚወራው ሰው የሙስሊም አንድነት ያስተስተዋል ሲል በዚህ መልኩ ነበር ሲገልጽ የነበረው ተግባባ አብይ አህመድ እንዲህ ነበር ሲገልጽ ነበር አብይ አህመድ ሙስሊሙን ማህበረሰብ እኔ ከመጣው ቢሆን እንጂ በአለም ደረጃ በአንድ መስጊድ ሰግዶ አያውቅም ብሎ ነበር ሲናገር የነበረው ይሄ ሰው ግን ስለ ሚዲያ ግንዛቤ ስለሌለው ምን አለ አብይ አህመድ ሚዛናው ነውና ከሱ ጎን እንቆማለን ያንን ሙስሊም ወንድሙን ግን ምን ብሎ ፈረጀው እሱ እምነት የለውም ብሎ ተናገረ እዚሁ ሚዲያ ላይ ወጡ እዚሁ ማለት ነው እምነት የለውም ብሎ እንደተናገረው ወንድሙን እኔ በጣም ገረመኝ ከእምነት እንኳን ወደ ኩፍር ያሻገረ እሱን ግን ለማጥፋት የሚታገሉ ሰዎችን የሚያደራጀውን አካል ምን ብሎ ቀረበው እሱን ጥሩ ሰውና ሚዛናዊ ሰው ነው ብሎ ቀረበልን ፊት ለፊት ላይ ሚዲያ የሚሰራው ይሄን ተግባር ነው ይሄንን ግንዛቤ ወሰደው የኛ የሙስሊም ወንድማችን ነው ይሄን የተረዳው ማለት ነው ተግባባን ስለዚህ አሁንም አንተ እኮ ሙስሊም ከሆንክ ለምሳሌ ልጥቀስልህ አንተና አጼ ኃይለ ሥላሴን ምታሞግስ ከሆነ አጼ ኃይለ ሥላሴ አይደለም ኢትዮጵያ አውሮፓ ላይ ሐውልት ተሰራለን አውሮፓ ላይ ሐውልት ተሰራለን ኢማሙ አህመድ ብትል ግን ምን አደርጋል አክራሪው አሸባሪው ገዳዩ ትባላል ይሄ ነው ያለው ተጨባጭ ብትወድም ብትጠላም ያለው ተጨባጭና የሚታየው ነገር ይሄ ነው ኢማሙ አህመድ ብለ ኢማሙ አህመድ አልገዛሊ ብለ ስማቸውን ብትጠራ አገር አፍራሾች ገዳዮች ጨፍጫፊዎች ትባላል አጼ ኃይለ ሥላሴ ስትል ባንዲራና ጣራ የሰቀለ ሐውልት ይሰራላል አይደለም ኢትዮጵያ እስከ አውሮፓ ይሰራላል ይሄን ታምናል አይደል ይሄ ግልጽ ማንሽም የማይደብቀው በአይናችን የምናየው እውነታ ነው አንተ ሙስሊም ኮንክ እንደ ሁለተኛ ዜጋ ልትታይ ትችላለህ ይሄንን ላንተ የሚለጥፉልን ስም ከጊዜ ወደ ጊዜ ለትውልድ እየቀረጹለት ነው የሚሄዱት አንተና እኔ ግን ዛሬ ለእስልምና ለመርዳት ሙስሊሞችን እስላምን ለመርዳት አዋቂ መሆን አለብኝ ምሁር መሆን አለብኝ ወይ ሀብታም መሆን አለብኝ ይጠነከርኩ መሆን አለብኝ እያልክ ራስን ስትሸውድ አትቅራ አንተ በቻልከው አቅም ላይ እስላምንና ሙስሊሙን መርዳት ትችላለህ ዛሬ ጥላሸት ቀብቶለ አክራሪ ሙስሊሞች አሸባሪ ሙስሊሞች ብሎ ሲታገሉ ቢያንስ አንተ እውነታውን አውጥተህ ይፋ ማድረግ ትችላለህ ቢያንስ ይሄንን ይፋ ለሚሰሩ ሰው ይፋ ለሚያደርጉ ሰዎች ማገዝ ትችላለህ ኪስህ ላይ ይሄን መናገር ካቀተ በኪስ ገንዘብ አውጥተህ ይሄን ለሚናገሩ ሰዎች ድጋፍ አድርገህ እንቅስቃሴ እንዲያደርጉ ማድረግ ትችላለህ የትኛውም አይነት መልካም ስራ ለመስራት ግዴታ አንተ አዋቂ ምሁር ትልቅ መሆን የለብህም አንድትን የጤፍ ፍሬ እንኳን ያክል መልካም ስራ ከሰራ ታያታለህ ስለዚህ እዚች ሚዲያ ላይ እኛ ሙስሊሞች የራሳችን የሆነ ሚዲያ ለምን ታጣን ሚዲያ መክፈት ለምን አቀተን
በሚዲያ ላይ ለምንድን ነው 0 ዲግሪ ላይ እንትን 0 ዲግሪ ላይ ወርደን ተሽቆልቁለን የተቀመጥነው? አንተን እኮ ሲያቀርቡልህ ስማ የሙስሊም ጉዳይ ሲሆን ሙስሊሞች የሆነ ችግር ሲባል የሆነ ችግር ሙስሊም ፈጸመ ሲባል የጤፍ ፍሬ የምታክለውን ጣራ ላይ ሰቅልልሃል። ያንን ጥፋቱን ምን ያደርገዋል? ልክ ያካብዱትና እዛ ጣራ ላይ ሰቅሎ እዚህ ላይ ያቀርቡልሃል። ተግባባን? የነሱ ጉዳይ ሲሆን የነሱ የራሳቸው አካል ሲሆን ግን በጣም የገዘፈውን ወንጀል የገዘፈው ከባዱን ጥፋት እንደ ጤፍ ፍሬ ትንሽ ነገር ቀላል ነገር አድርጎ ያቀርብልሃል። ሚዲያ የሚሰራው ስራ ይሄን ነው እየሰራ ያለው። አስተንትን፣ ተደብር አድርግ። አሁን በሚዲያ ተግባር ላይ እየተሰራ ያለው እንደዚህ አይነት ነገር ነው እየፈጸሙ ያሉት። አንተ ሙስሊም ከሆንክ አንድ ሙስሊም ትንሽ የጤፍ ፍሬ ያክል ስህተት ከሰራ ወይንም የጤፍ ፍሬ ያክል ከተሳሰተ ያንን ያገዝፉትና በጣም ትልቅ ደረጃ ያወጡትና አክራሪ ሙስሊሞች ይሄን ፈጸሙ የተባለ እስልምናን በጠቅላላ የሚከተለው ሰው ሁሉ እንዳለ ይፈርጅላል። እንዳለ በቃ ሚዲያ ላይ አንድ ሺህ መጥቀር አንዱ በሰራው ጥፋት ማለት ነው። የራሳቸው ጉዳይ ሲሆንስ ከነሱ አካል ወይ ከበደ ወይ ዮሴፍ ወይንም ማርቆስ አንድ አካል ሲሆንሳ የፈለገ ያክል ሰው ቢገድል ቀላል ነገር አድርጎ ያቀርብላል። ትንሽ ነገር አድርጎ በቃ ምንም ቦታ የማይሰጣው ተራ ነገር አድርጎ ያቀርብላል። ይሄን ተግባር ነው የሚሰራል። ያንተን ታሪክ የነን ታሪክ የሙስሊሙን ታሪክ ግን ከፈለገ ጥቁር ቀለም ቀብቶ ይለጥፍላል። ሌላ ነገር የለም እኮ ላንተ የሚሰጥህ ቦታ ላይ ይሄን ተግባር ነው የሚሰራው። እኛ ሙስሊሞች ግን ይሄን የምንጋፈጥበት አንድ ሚዲያ ላይ ጠፍቷል። አንድ ሚዲያ ማለት ነው። ይሄን እውነታ ይፋ የምናደርግበት አክራሪ ሙስሊም ስትባል አሸባሪ ሙስሊም ገደለ ስትባል ይሄን ስም ሲለጠፍልህ የምትጋፈጥበት አንድ እንትን ሚዲያ ጠፍቶላል። ሆይ ለምን? እስኪ ራሳችንን እንፈትሽ። ለምን? ችግሩ ምንድነው? የትኛውም ተግባር በፖለቲካ ጉዳይ ላይ አገር ችግር ሲፈጠር ማን ፈጠረ ችግር ማን ፈጸመ ትባላለ? ሙስሊሞች ፈጸሙ ትባላለ። የተለያየ አይነት ችግራቶች ግጭቶች ሲፈጠሩ ማን ያደረገ ትባላለ? አክራሪ ሙስሊም ፈጸመው ይባላል። ማን ያደረገው ማን ደረገ? ዜና ሲሰማ አሸባሪ ሙስሊም ያደረገ ትባላለ። ይሄን ተግባር እኮ ነው የሚፈጽሙት። ስማ የተለያዩ አገራቶች ላይ ብትመልከት ሙስሊሞችን በህይወት እያለ የሚያንጠልጥለው ሁሉ እሱን አይዘግብልህም አያቀርብልህም። ውጭ ሀገርም ሲዘግብ ማን ነው የሚዘግብልህ? አክራሪ ሙስሊሞችን ነው የሚዘግብልህ። ውጭ ሀገርም ሲዘግብ አሸባሪ ሙስሊሞች እያለ ነው የሚዘግብልህ። ይሄን ነው ሚዲያ ላይ የሚያቀርብልህ። ሲያቀርብ ሚዲያ ላይ ሲያሰማ ዜና ሁሉ ይሄን ነው እንዴ። ቻይና ላይ እኮ ሙስሊሞች ተንጠልጥሎ በህይወታቸው እንደ እንትን ሲንጠለጠሉ እሱን እኮ ዜና ላይ ያቀርብልህ። የሚያቀርብልህ ምንድነው? ሙስሊም ገደለ ሲባል ነው። በቃ ሙስሊም አክራሪ ሙስሊሞች ይሄን ተግባር ፈጸሙ እየተባለ ከእስልምና ጋር ያመጣና ይለጥፍልሃል። ህንድ ላይ ሙስሊሞች ሲበደሉ ሲሰቃዩ እሱን አያመጣልህም። የሚያመጣልህ ማን ነው? ሙስሊሞች ገደሉ ሲባል አንድ ሙስሊም ከሰራ ዓለም ላይ በጠቅላላ ያለ ሙስሊም እንደፈጸመ አድርጎ ይለጥፍልሃል። ይሄን ተግባር ነው የሚሰራልህ ሚዲያ ላይ። ተመልክተው አልኩ የአረብ ዲቃላ ተብሎ ሚዲያ ላይ የሚያቀርብልህ ይሄን ነው። ዜና የሚያሰማ አንዳንድ የአረብ ዲቃላዎች ተብሎ ነው። አንተ ግን ደግሞ ዲቃላ አይደለህም ብለህ ለመሞገት የራሴ ሚዲያ የለም። አንተና እኔ ዲቃላ አይደለንም ብለህ ለመጋፈጥ አንድ ሚዲያ እንኳን የለም። አንድ ሚዲያ እነሱ በተለያየ ቴሌቪዥን ጣቢያዎች የተለያየ ዘመቻቸውን ሲፈጽሙ የመከላከል ብቃቱ እንኳን አለኝ የለኝ ለማለት አንድ ሚዲያ አታገኝ። የትኛው ሚዲያ ላይ ነው ያለልህ? እስኪ ለሙስሊም የቆመ ሚዲያ ምናልባት የቁርአን የሐዲስ ልትሉኝ ይችላላችሁ። ይሄ እንዳለ ይቀመጥ። አፍሪካ ቲቪ፣ ነሲያ፣ ሀመልታ ሌሎች ልትሉኝ ይችላላችሁ። ይሄ እንዳለ ይቀመጥ። ነገር ግን የሙስሊሙን ችግር አውጥቶ ለመናገር ራሱን የቻለ ሚዲያ አለ። አይታችሁ ታውቃላችሁ? ሚዲያ ተቋቁሟል አላችሁ? አንድ ሚዲያ አክራሪ ሙስሊም አሸባሪ ሙስሊም ይሄን ፈጸመ ሲባል ይሄን ለመከላከል አንድ ሚዲያ ያለው ለሙስሊም ኢትዮጵያ ውስጥ ላይ ለምንድን ነው የጠፋው? በምን አነስ? ችግራችን ምንድነው? ሚዲያ መጠቀማችን ለኛ ለሙስሊሞች حرام ነው ተባለ ወይስ ወንጀል ነው ተባለ? አቅም የላችሁም ተባለን ወይስ ምንድነው ለኛ ችግራችን? እስኪ ችግሩ ምን ሆኖ ነው? በእኛ ላይ ምን ተገኝቶ ነው ይሄ ነገር ተከለከለው? ወይስ ሙስሊሞች ሚዲያ ይከፍቱም የሚባል እንትን ወጥቶብናል? ስለዚህ እባካችሁ እኛ ሙስሊሞች እንናንቃ። እኛ ሙስሊሞች አሁንም ባላችሁበት አውሮፓም ኑር አፍሪካ ኑር የተለያየ ሀገራቶች ላይ አረብ ኤምሬት ዱባይ ኑር ኦማን ኑር የትኛው አሜሪካ ኑር ቤይሩት ኑር ሳውዲ አረቢያ የትኛው አካል ኑር ተናበበ ሙስሊም እስከሆንክ ድረስ የሙስሊሙን ችግር የሚናገር አንድ ሚዲያ ሊኖር ይገባል። የሙስሊሙን ችግር የሚያወጣ አንድ ሚዲያ ሊቋቋምልህ ይገባል። የሙስሊሙን ችግር የሚፈታልህ እህትህን ንቃብ አስወልቆ እዛ ላይ ሲበድሏት ያንን ችግር አውጥቶ ይፋ አድርጎ በግልጽ የሚናገርልህ አንድ ሚዲያ ያስፈልጋል። ያንተ ጠላቶች ይሄንን ያወጡልኛል ብለህ አስበህ ከሆነ ይሄ ሞኝነት ነው። በጣም ያሳዝነኛል። ሙስሊም እህትህን ንቃብ ሲያወልቋት እንትና ንቃብ አስፈቷት ብሎ ዋልታ ቲቪ ይዘግብልኛል ብለህ አስበህ ከሆነ ፍጹም ተሳስተሃል። ይሄ ሙስሊም እህትህን ከትምህርት ቤት ላይ ጮቅኖ ሲያባረሯት ይሄንን ችግር
ኢቲቪ ዘግቦ ያመጣልኛል ብለህ ከሆነ ተሳስተሃል በል እንደውም ተጨመረ እንድትባረር ነው የሚያደርግልህ ግን ከሙስሊሙ ማህበረሰብ አንድ የለም ከኛ ከሙስሊሞች ይሄን ችግር ለመከላከል የተዘጋጀ አንድ ሚዲያ የለም ሀዲያ ላይ እኮ በቁም ይህቶችህን ሲያባረሯቸው ትምህርት ቤት የመንግስት ትምህርት ቤት አንድ ላይ እኩልነት እንዳይማሩ ሲያደርጋቸው ይሄን ይፋ የሚያወጣ ሚዲያ የለም አይዘግቡልህን በል እንደውም አክራሪ ሙስሊሞች ይሄን ፈጸሙ ተብለን እሱ ነው ሚዲያ ላይ የሚቀርብልን የአረብ ሀገር ዲቃላዎች ተብሎ ነው ሚዲያ ላይ የሚቀርብልን አክራሪ ሙስሊሞች ገደሩ ተብሎ ነው ሚዲያ ላይ የሚቀርብልን እነዚህ የሀገር ባንዳዎች ተብሎ ነው ሚዲያ ላይ የሚቀርብልን እነዚህ የአረብ ሀገር መጤ ተብሎ ነው ሚዲያ ላይ የሚቀርብልን እንጂ አንተ መልካም ሰው ብትሆን መልካም ስምህን አያቀርቡልህም ነገርኩ ስለዚህ ሙስሊም ኮንክ ስምሽ ከድጃ ከሆነ ስምሽ ፋጥማ ከሆነ ስምሽ ካሚላ ከሆነ የፈለግሽ ያክል ጀግና ታታሪ ብትሆኚ መልካም ስምሽ መልካም ዝናሽን አያቀርቡልሽም ለጥፎ ነው የሚያቀርቡልሽ የፈለግሽ ያክል ጀግና ብትሆኚ ወይም ጥቂት ነገር አድርጎ ያቀርቡላል ይሄን ተግባር ነው የሚሰሩት ይሄን ተግባር ነው የሚፈጽሙት እኛ ግን ይሄንን የምንጋፈጥበት እኛ ግን ይሄንን ነገር የምናስወግድበት አንድ ሚዲያ የለንም ሆይ ለምንድን ነው ጥያቄ ምልክት ለራሳችሁ ተዋል አሁንም ዛሬም ሊገባ የቻልኩበት ከላይ የለቀኩት አዲስ ሊንክ አለ ቴሌግራም ሊንክ ላይ ያንን ተቀላቅላችሁ ለሙስሊሙ ማህበረሰብ ሙስሊም ኮንክ ኦሮሞ ሁን አማራ ሁን ትግራይ ሁን የፈለክ የትኛውን ብሔሩን ሙስሊም ኮንክ እንዳንድ አካል የአፋር ክልሉን የሙስሊም ችግር የትግራይ ክልሉን የሙስሊም ችግር የአማራ ክልሉን የሙስሊም ችግር የሀዲያ ዞኑን የሙስሊም ችግር የስልጤውን የጉራጌውን የትኛውንም አካል የዚህን የሙስሊም ችግር ይፋ አድርጎ የሚናገርልህ አንድ ሚዲያ ያስፈልጋል ይሄን እስካልሰራ ድረስ ግን በጠላት ትበላለህ እመኔ ጠላቶችህ እስካሁን ሲያቀርቡ አንተን ገዳይና ጨፍጫፋ አድርጎ ያቀርቡላል እንጂ በደል ደረሰባቸው ይሄ በደል ተደርሶባቸዋል ይሄ በደል ይቆምላቸው ብሎ አያቀርብልህም ይሄንን አስበን ከሆነ በጣም ተሳስተናል ርቀት የሆነ ስተት ውስጥ ላይ ነው ያለን በጣም የራቀ ደግሞ በመኞት ያለን ገና ከእንቅልፋችን ያልነቀን እንቅልፍ ላይ ተኝተን ያልባነነን እኛ እንቅልፋም ሆነን ነው ያለነው ልንገር ስለዚህ አሁንም ለሙስሊሙ ማህበረሰብ ለወንድምሽ ለእህትህ ለወንድምህ በየቦታው ላይ ላሉ ወንድሞች ያላቸውን ችግራቶችን የሚያወራላቸው ይሄን ችግር የሚያወጣ አንድ ትልቅ ሚዲያ መቋቋም ያስፈልጋል ይሄንን እስካላቆም ከድረስ ግን ያንተ ጠላቶች ነገም ይሁን ከነጎዳ አክራሪ ሙስሊም ፈጸመ አክራሪ ሙስሊም ገደለ አሸባሪ ሙስሊም ጨፈጨፈ አሸባሪ ሙስሊም ደም ፈሰሰ አሸባሪ ሙስሊም ይሄን ተግባራስ በቃ ይሄንን ነው ዜና ላይ የሚነበብልህ እዚህ ጋር ሙስሊሞች ተበደሉ እዚህ ቦታ ላይ ንቃብ ሴቶች ተወለቀባቸው እዚህ ቦታ ላይ መቃብር ተከለከሉ እዚህ ቦታ ላይ እንዴነት ይሄን አይናገርልህም በጭራሽ ተስፋ ቁረጥ ይሄንን ይናገርልኛል ብላችሁ አስባችሁ ከሆነ والله ተስፋ ቁረጡ والله አይናገሩም እነዛ ሚዲያዎች ላይ አያወሩልህም በል አንተና እኛን ሙስሊሙን ማህበረሰብ ከመንግስት ጋር ለማገጫጨት ትልቅ ስራ እየሰሩ ነው ያሉት ትልቅ ሙከራ ትልቅ ትግል እየሰሩ ነው 24 ሰዓት እኮ ሙስሊሙን ማህበረሰብ እስኪ ቆይ አንድ ምሳሌ ልጥቀስላችሁ ኢትዮጵያ ውስጥ ላይ አክራሪ ክርስቲያን ገደለ ሲባል ሰምታችሁ ታውቃላችሁ በሚዲያ ላይ አክራሪ ክርስቲያን አሸባሪ ክርስቲያን ይሄን ፈጸመ ሲባል ሰምታችሁ ታውቃላችሁ በሚዲያ ላይ የትኛውንም ቴሌቪዥን ላይ የትኛውም ሚዲያ ተከታተሉ ይሄን ዜና አቀርቦ ታውቃላችሁ ሙስሊሞች ሲባሉስ በደርዘን ተሰማለ ሙስሊሞች ሲባል በየቀኑ ተሰማለ ሙስሊሞች ይሄን ፈጸሙ ሙስሊሞች ይሄን ለምን አድርጎ ይመስላችኋል ሰርቶ ይመስል አይደለም ነጩን እኮ ቀይላል ቀዩን እኮ ነጭ ይላል ስለዚህ ከለሩን ለጥፎ ያቀርብላል ያልሆነ ቪዲዮ ያቀናብርላል ቴክኖሎጂ ባመጣው ያልሆነ ቪዲዮ ያቀራብርልና ቪዲዮን ይለጥፈላል ሙስሊም ይሄን ተግባር ፈጸመ ሲባል ማለት ነው ስለዚህ አሁንም እኛ ሙስሊሞች እስከሆነን ድረስ ችግራችን ለመናገር የራሳችን ችግር ለማውራት የራሳችን ሚዲያ ያስፈልገናል አንተ ሙስሊሙን ማህበረሰብ አንተ እኔ ለመርዳት በጣም ቀላል ነው እዚህ ላይ በገንዘብ መርዳት ከቻለን ያወቅነውን እውነታ በመናገር መርዳት እንችላለን ሌላው ያቀተን እንደዚህ የሚንቀሳቀሱ ሰዎችን ንግግራቶችን እውነት የሚናገሩትን ለሙስሊሙ የሚታገሉ ሰዎችን ድምጻቸውን ሼር ማድረግ ትችላለህ አያስከፍልም ይሄ አንተ ባቀመ እየረዳህ ነው ያለው ለሙስሊሙ ማህበረሰብ እየታገልክ ነው ያለው ይሄን ባደረክ ቁጥር መልካም የተነገረ ሰውን ሼር ባደረክ ቁጥር እገዛ ባደረክ ቁጥር ምን ያደርክ ነው ያለው መልካምን ተግባር እያበረከትክ ነው ያለው እያገዝክ ነው ያለው ስለዚህ እንኳን ሌላ ቢያቀተህ ሙስሊም እስከሆንክ ድረስ ለሙስሊምና ለእስላም ታገል ይሄንን ሌላ ጠላቶች 24 ሰዓት አልተኙም 24 ሰዓት እየታገሉ ነው ያሉት
ያንተና የወንድምህን ጆሮ ስም እያጠፉን ያሉት ስለዚህ እነሱ ለመጋፈጥ ደግሞ በትክክሉ እያንዳንዳችሁ አለብኝ ብለ ለራስህ ህሊና ለራስህ ተቆርቀረ ሙስሊም ወንድምህን አስበ ሙስሊም ወንድምሽን አስበሽ ሙስሊም እህትህን አስበ ሙስሊም እህትህን አስበ ታገል ይሄንን ስትታገል እውነታውን ልታገኘው ትችላለህ አንተ እመነኝ መሐመድ ከሆንክ ከዲር ከሆንክ ጀማል ከሆንክ ስምህ ሙስሊም ከሆነ ወይንም ከባክግራውንድ ሙስሊም ካለብህ አትወደድም በጭራሹ ነው ፊት ለፊት ላይ እንድትገባ አትፈልግም ሙስሊም እኮ አገር ማምራት አይችልም በሚል አስተሳሰብ ባለው ማህበረሰብ ውስጥ ነው ያለው ይሄንን አእምሮ የቀረጸ ህዝብ ላይ መሃል ላይ ነው ያለው ይሄንን ደግሞ ለመጋፈጥ አንተው ራስህ ተነስተ ቆርጠ ዛሬውኑ ጀመረ ካልታገልክ እመነኝ ጠላት እንደ አእምሮ በታትኖ ይበላል ዛሬ አንዱን ይበላል ከነጎድ አንዱን ይበላል ሙስሊሙን ማህበረሰብ ሲፈልግ ሲገነጣጥሉት በፈለጉበት መንገድ አንዱን አክራሪ ሙስሊም ይያሉ ያጠፉት ሌላውን የተወሰነውን የራሳቸውን ወዳጅ ያደረጉ ያን ጠንካራ ነው ብሎ ያመኑትን እሱን ካጠፉ በኋላ ከጎን ያደረጉትን ከኋላ ማጥፋት ይጀምሩላል ጥቁሩን ዛሬ ከበሉ ነጩን ከነጎዳ ይበሉላል ነጩን ከጨረሱ ወደ ቀዩ ይሻገሩላል ይሄ የማይቀርልህ ነገር ነው ስለዚህ አሁንም የሚለው ነገር ምንድነው እኛ ሙስሊሞች እንንቃ እኛ ሙስሊሞች ወላሂ እንታገል ወላሂ ثم والله በአገር ቤት ላይ የሚደረገውን ድርጊት ብትመለከቱት እያንዳንዱ ችግር ሲመጣ ከሙስሊሙ ጋራ ነው የሚያያይዙበት የተኛውም አይነት ችግር ይፈጸም ፖለቲካዊ ቀውስም ይነሳ አገር ህዝብ ከመንግስት የሚጣላ ማን ያደረገ ብትባል ሙስሊም ፈጸመው ነው የምትባለው ማን ያደረገ ሲባል ሙስሊም ጨፈጨፈ ነው የምትባለው ማን ያደረገ ሲባል ሙስሊም ገደለ ነው የምትባለው ክርስቲያን ገደለ የሚል አንድ ማረጃ ያቀርብልሃል የተኛው ክርስቲያን ተነስቶ የተኛውም ክርስቲያን ተነስቶ ሙሉ ክርስቲያን እየወቀስኩ አይደለም እዚህ ላይ ምናልባት በንግግር ይሳት ምናገር ከሆነ ይቅርታ ጠይቃለሁ ሙሉ ክርስቲያን ማለት አይደለም ግን ክርስቲያን አካል ሆኖ እንኳን ራሱ ጽንፈኛ ክርስቲያን ተነስቶ ቢያቃጥል ጽንፈኛ ክርስቲያን ተነስቶ የሆነ አካልን ቢገድል ክርስቲያን ገደለ አትባልም ሙስሊሞች አክራሪ ሙስሊሞች ገደሉ ነው የምትባለው ይሄንን እመነኝ ያለው ተጨባጭ ነው አሁን ባይኔህ የምትመለከተው በጆሮህ የምትሰማው ነገር ነው ይሄንን የሚያደርገው ማነው ስትል ሚዲያ ነው ይሄን የሚፈጸመው ማነው ስትል ሚዲያ ነው ሙስሊሞች እኮ ስለራሳቸው እምነት ምናልባት ሁላችሁም በተጨባጭ ያያችሁት ነገር አለ ዋልታ ቲቪ ላይ እኮ አንድ ማታ ነው ለትንሽ ሰዓት ላይ ሙስሊሞች ስለራሳቸው እምነት ሲናገሩ አክራሪ ሙስሊሞች ኦርቶዶክስ ተሳደቡ አገርን አሸበሩ እምነት የለሽ ያደረጉ አምላከን ተሳደቡብን ይያሉ ሚዲያ ላይ ሁሉ ጦርነት ያቆሙት አታውቅም ይሄንን አንተ ግን ያን ጦርነት ለመከላከል የራስ ይሆን አንድ ሚዲያ የለም ትልቁም ትንሹም አንተን ለማጥፋት ይታገላል መጀመሪያ የተበታተነው መጀመሪያ አንድነት የሌለው የማይታወቀው ሙስሊም ለማጥፋት ሲነሳ ግን አንድ ነው አይለያይ ልንገር መጀመሪያ ኦርቶዶክስ ይሁን ጴንጤ ይሁን ካቶሊክ ይሁን የፈለገ ነገር ይሁን ይሄን እንኳን ራሱ ሆኖ ከሆነ ምናልባት እንዲህ ሲልልኩ ንጹህ ክርስቲያኖች እያልኩ አይደለም አሁንም አስመሩልኝ ንጹህ ክርስቲያኖችን እየወቀስኩ አይደለም ሰላምኛሉ ሰላም የምፈልጓሉ በሰላም የምኖራሉ ከሙስሊም ተዋድደው እነሱን እየወቀስኩ አይደለም ነገር ግን እንደዚህ አይነት ተግባራቶችን የሚፈጽሙ አንዳንድ አካላቶች አሉ ለምሳሌ እንደ ዘመድኩን እንደ ዳንኤል ክብረት አገር ጦርነት ደም የጠማቸው እነሱን ካን በሚናገሩበት ሰዓት ላይ እነሱን ካን በሚያወሩበት ሰዓት ላይ እነሱ በተገበሩት ተግባር የሚነሳውን ጦርነት ወደ ማን ያዞርልሃል ሙስሊም ወደረገው ነው የምትባለው አይገርምህም ሞጣን እኮ መስጂድ ባቃጠሉበት ጊዜ ላይ ሙስሊሙ ማህበረሰብ ድምጽ የሚሆነው ታጦ አማራ ክልል ላይ የላካውን ጥያቄ መልስ ሳይሰጠው እዛው ተተክሎ ነው የቀረው የውሃ ሽታ አደረጉት ማን ተናገረለ ማን አወራለት ለዚህ ጉዳይ ላይ የትኛው የሙስሊም ሚዲያ ነው ለዚህ ሲጮህ የነበረው የት ምን ላይ ያቋቋም ነው ሚዲያ ለኢትዮጵያ ሙስሊሞች የተቋቋመው የትኛው ሚዲያ ላይ ነው ይሄንን ችግር ሲያወጣለ የነበረው ዋልታ ዛዊያ ቲቪ ላይ የተወሰነ ወንድማችን ብላል እየታገለ ነበር ለሱም የሚያገዘው አላገኘም ሌላ ሚዲያም የለውም ተግባባን ስለዚህ እኛ ሙስሊሞች ይሄን አከል ወርደን ያለነው ይሄን አከል ተሽቆልቀለን ያለነው በሚዲያ ላይ ስምህ ሲነሳ ሁሌ የሚዘገነን ወሬ ነው የሚያመጡልህ በቃ አለቀ ደስ የሚል ወሬ ሙስሊም ይሄን ያደረገ አላየህም እንዴ ለአባይ ግድብ እኮ ሙስሊሙ እንደምን ሲታገል ሙስሊሞች እኮ ለግብጽ ሊሸጡ ነው ለግብጽ እያገዙ ነው ሙስሊሞች ከእምነታቸው አንፃር ተብሎ ጥያቄ ነው እየቀረበብህ የነበረው ድጋፍ እየሰጡ ሳይሆን ጀግና ጎበዝ በርታለን ሳይሆን እያሉ የነበረው ጥያቄ ነበር እየቀረቡት የነበረው ስለ አባይ ምን ትላለህ ስለ ከግብጽ ጋራ ምን ግንኙነት አላችሁ ምን መልስ ተሰጣላችሁ ይሄ እኮ ነው ሲቀርብልህ የነበረው ይጠፋል ላንቺም ላንተም ይሄ አይጠፋ ለምን እንደጠየቀ ኦርቶዶክስ ቄሱን እኮ አምጥተው አይደለም የሚጠይቅልህ ቄሱን አይደለም የሚጠይቅልህ ቶሎሳን ወይንም ደግሞ ዮሐንስን ወይንም ደግሞ ሌሎችን አይደለም የሚጠይቅልህ ማን ነው ሙስሊም ከሆንክ ሙስሊሙን አምጥቶ ነው hatta ለሀገር ሰላም ብትታገሉ እንኳን አንተን ጥያቄ ምልክት ውስጥ ይከታል ጥያቄ ምልክት ውስጥ ያገባል
ስለዚህ ይሄንን ተግባር ላይ የሚፈጽሙበትን አንተ ምንም ተነስተን መጋፈጥ መቻል አለብን ይሄን እስካልተጋፈጥክ ድረስ በጠላት ትበላለህ እመነኝ በጠላት ትበላለህ የጠላትን ሴራ ይሄን ተግባር የሚፈጽሙብን ሰዎች ላይ ተነስተህ አንተ እኔ ዛሬ ተነስተን ባለን አቅም የማንጋፈጥ ከሆነ ለቀጣዩ ትውልድ ምን አይነት ቀረጻ ያስቀመጡለት እንደሆነ ለማንም አይጠፋም ላንቺም አይጠፋሽም ላንተም አይጠፋም ለኔም አይጠፋኝም ቀጣይ የሚመጣው ትውልድ ስለ ሙስሊሙ ምን አይነት ግንዛቤ ይሰጡታል ሚዲያ ላይ የሚሰማው ሰው ለሙስሊም ምን አይነት ግንዛቤ ይኖራል ለሁላችሁም የሚጠፋችሁ ነገር አይደለም አክራሪ ሙስሊም ገደለ ሲባል አሸባሪ ሙስሊም ይሄን ተግባር አደረገ ሲባል ይሄን ተግባር ሲናገሩ ለእናንተ ምን አይነት አእምሮአችሁ ላይ ምን አይነት ግንዛቤ ይኖራችኋል ለሁሉም የሚጠፋው አይደለም ይሄን ደግሞ ለመጋፈጥ አንተ የራስ ሚዲያ ያስፈልጋል የራስን ችግር ለማውጣት አንተ የራስን ችግር ለመናገር የራስ የሆነ ሚዲያ ያስፈልጋል ለሙስሊሙ ማህበረሰብ የራሱ ራሱን የቻለ በሀገር ደረጃ በሚመጣው ነገር ለመጋፈጥ ጥቁር ቀለም ቀብቶ በሚያቀርቡበት ሰዓት ያንን የሚያጠፉበትን ያንን የሚቋቋሙበትን የራሱ የሆነ አንድ ሚዲያ ያስፈልጋል ይሄንን ሚዲያ ቋቋቋምክ በራሴ ጋዜጠኛ በራሴ ሂደት በራሴ እንትን ተነሳሽነት በራሴ ቋንቋ በፈለከው ኦሮሞ ኮንክ በኦሮሚኛ ለኦሮሞ ሙስሊሞች ትግራይ ኮንክ በትግርኛ ለትግራይ ሙስሊሞች አፋር ኮንክ በአፋርኛ ለአፋር ሙስሊሞች ስልጤ ኮንክ በስልጤኛ ለስልጤ ሙስሊሞች ለያንዳንዱ ሙስሊሞች ላይ በራሴ ቋንቋ የምታቀርብበትን አንድ የሙስሊም ሚዲያ ሊኖር ይገባል ግን የሙስሊሙን ችግር ዋልታ ቲቪ ያቀርብልኛል ብለ ተሳስበህ ከሆነ ተሳስተሃል ጭራሽ ተሳስተሃል ገና ከእንቅልፍ አልተነሳም ዋልታ ቲቪ የሙስሊሙን ችግር ያወራልኛል ብለሽ ተጠብቀሽ ከሆነ ወላሂ ተሳስተሻል ማንንም ያቀርብልሽም ኢቲቪ የሴቶችን ንቃብ ማውለቅ ሴቶች በትምህርት ቤት ላይ የሚጨቆንለትን አምጥቶ ይዘግብልኛል ለዚህ ድምጽ ይሆነኛል ብለ አሰብ ከሆነ ጭራሽ ተሳስተሃል ገና አልተነሳም ከእንቅልፍ ላይ አልነቃም ይሄንን አስተንተና አሰበ ራስ ልትነቃ ይገባል ተግባባን ስለዚህ አሁንም የሙስሊሙን ችግር ለመናገር የሙስሊሙን ችግር ለማውጣት ሙስሊሙ ላይ የሚፈጸምበትን በደል የሚቀቡትን ቀለም እንትን ቀለም ቀብቶ የሚያቀርቡበትን ነገር ለመቃወም የራስ ሚዲያ ያስፈልጋል ስለዚህ በራሲ ማህበረሰብ ውስጥ ላይ የራስን ችግር አውጥታ ልታወራበት ለሙስሊሙ ማህበረሰብ ድምጽ ይሆነው ዘንዳ አንድ ሚዲያ ወደድክም ጠላም ያስፈልጋል ይሄን እስካልሰራ ድረስ ግን ጠላቶች ሁሌም በእኛ ላይ ሲቀልዱ ይኖራሉ በሚገርም ሁኔታ ሲቀልዱብን ይኖራሉ ማለት ነው እንደውም አጂብ የሚያሰኘው ሙስሊሙን ማህበረሰብ ነጥሎ ከመንግስት ሊያባላ ይፈልጋል ሰላምኛ ያለውን ሙስሊሙን ማህበረሰብ ከመንግስት ጋር ያጋጫል ምን የተሰራውን ድርጊት ሁሉ ከማን ጋራ ከሙስሊሙ ጋራ ስለማያይዘው እንዴ ኦሮሚያ ክልል ላይ ግጭት ሲናሳ አክራሪ ሙስሊም ገደለ ነው የምትባለው አልሰማም እንዴ ሞጣ ላይ መስጂድ ሲቃጠል ሙስሊሞች ራሳቸው እና አህመድን ጀበል አቃጠሉት ብሎ ነው ያቀረበልኝ ሚዲያ ላይ አላየህም እንዴ ይሄን ተግባር ነው የሚፈጽምልኝ በዚህ ሚዲያ ላይ ያንተ ጠላቶች የሚዘግቡት ይሄን ነው ዘገባ የሚያቀርቡት ስለ አባይ ሲናገር መስጂዶች ውስጥ ላይ የተወሸቁ ለግብጽ የሚተባበሩ ሰዎች አለ ብሎ ነው ሚዲያ ያቀረበልኝ አላየህም አልሰማም አይንሽ አልሰማም ጆሮሽ አልሰማም አይኔ አላየም ጆሮ አልሰማም እኔ አላየሁም ይሄንን ነው ያቀረበልኝ የነበረው ስለዚህ እነዚህ ያንተ ጠላቶች ላንተ ድምጽ ይሆናል ለኔ ችግር ያወራሉ ብለህ አሰበ ከሆነ ተሳስተሃል ስለዚህ እነሱን የምትጋፈጥበት የራስ የሆነ ሚዲያ ይኖራል የራስ የሆነ ሚዲያን አቋቁመህ በዚህ ታገላቸው ይሄን እስካልሰራ ድረስ ግን ወላሂ በጠላት ትበላለህ እመነኝ ትበላለህ አማራ ክልል ያለውን ሙስሊም እንደ አማራ ክልል ነጥሎ ይዞላል ከሌላው ሙስሊሞች ጋር ግንኙነት እንዳይኖረው ኦሮሞ ላይ ያለውን ሙስሊም ከኦሮሞ ከሌላ ቦታ ካለው ሙስሊም ላይ አንድነት እንዳይኖረው ነጥሎ ይዞላል እንዳይገናኝ ማለት ነው ጉራጌ ላይ ያለውን እንደዛው በየቦታው ላይ ሙስሊም በየብሔሩ ከፋፍሎ ነጥሎ ይዞላል በሚገርም ሁኔታ አማራ ክልል ላይ ያሉ ሙስሊሞች ብዙ የተሳሳቱ ግንዛቤ ያላቸው ከሌላ አካላቶች ላይ ሌላ ቦታ ካሉ ከሙስሊም ወንድሞቹ ይበልጥ አማራ ክልል ላይ ላለው በባንዲራ በተለያየ ነገር ግጭት አድርጎ ሙስሊም ወንድሙን የሚያከፍራል ሙስሊም ወንድሙን በሚዲያ ላይ በሚሰሩ ተጽኖ ማለት ነው በሚዲያ ላይ በሚያቀርቡት ወሬ ማለት ነው በቃ የማትሰራው ስራ ብትሆን እኮ ኤከሌ ዘረኛ ነው ኤከሌ የሚናገረው እንደዚህ ሙስሊም ኮንክ ይሄ ዜና ነው የሚቀርብልህ ሌላ የለህም አይገርምህም እንዴ ሚዲያ ላይ እኮ አብይ አህመድን እኮ በሚዲያ ላይ ሲቃወሙት እኮ መጀመሪያ ክርስቲያን መስሎ አታለለን አብይ አህመድ ሙስሊም ነው እያሉ እኮ ነው ሲጨፍሩብህ ነበረው ታውቃለህ አብይ አህመድ ሙስሊም ቢሆን ክርስቲያን ቢሆን ለምን ተጣለ ታውቃለህ ባክግራውንዱ ላይ ሙስሊም የሚል መጠሪያ የሙስሊም ያባቱ ስም ሙስሊም ሆኖ ስለተገኘ ሌላው ቀረለ አብይ አህመድ አሊ ነው አብይ አህመድ አሊ ከሆነ አህመድ እኮ ምን ሰርተው ነው የተገኘው አባቱ እኮ ሰው ገድሎ አይደለም የተጣለው ሙስሊም ሆኖ ሙስሊሞች እኮ ሰው አጥፍቶ አይደለም የተጣሉት ሚዲያ ላይ የሚያቀርቡት ቀረጻ አእምሮአቸው ላይ አለ በሚዲያ ላይ ለሙስሊሞች የሚናገሩት ላይ አእምሮአቸው ላይ ተቀርጾ ተቀምጧል ይሄንን ተግባር ነው ያዘለ ሙስሊም ከሆንክ ትጣላለህ ባክግራውንድ ላይ ሙስሊም ካለ ትጣላለህ አትወደድም መጨረሻ ስለዚህ ይሄንን ነገር ለመቃወም እባክህ የራስ ሚዲያ ይኖር
ወንድምና አይቶች አሁንም የሚላችሁ ነገር ትንሽ ትልቅ ሳትል ግዴታ ኪስ ላይ ብሩ ሞልቶ መተባበር አልፈልግም ቢያንስ ይሄ ለሚሰሩ ሰዎች ላይ ሞራን መሆን ድምጽ ማገዝ በዚህ ነገር ላይ አብሽሩ ብለ ከጎን መቆም አለበት ከጎን ቁሚ እድሜ አይጠይቀም ውፍረት አይጠይቀም ቀጭን ወፍራም አይለም ጾታ አይጠይቀም ይሄን ነገር ለመስራት ሀብት አይጠይቀም ምሁር አዋቂ መሆን አይጠበቅብም እኔ እንኳን ጃሂል ሆኜ እዚህ ገብቴች ሲናገር ምንም ዕውቀት ኖሮኝ አይደለም ወይ ሀብታም ሆኜ አይደለም ወይም ይሄን ተግባር ብቻ የመስራች አይደለም ነገር ግን የቻልኩትን ለመናገር የቻልኩትን ለማገዝ የሚከለክለኝ ነገር የለም ተግባባን ስለዚህ ይሄንን ለመስራት አሁንም የራስህ ሚዲያ ይኑር እባክህ ትግራይ ላይ ያለ ለሙስሊም ወንድም ትግራይ ላይ ያለው መቃብር ተከልክሎ ሬሳቸው ሜዳ ላይ ለሚጣል በመልክ በሰላማዊ መንገድ ሰላታቸው ለመስከት ተከልክሎ ዛሬ የበዓል ቀን ነው ሰላት አትሰግዱም ተብሎ ለሚቃወሙ አካላቶች ላይ ለነሱ ድምጽ ለመሆን የሙስሊም ሚዲያ ያስፈልጋል ራስ የቻለ ሚዲያ ያስፈልጋል አማራ ላሊበላ ላይ ለሚፈጸመው ድርጊት ላይ በሙስሊም ወንድም ለሚደረገው ድርጊት ላይ ያንን ችግር አውጥቶ ሊናገር ያንን ችግር ይፋ ለማድረግ አንድ የሙስሊም ሚዲያ ያስፈልጋል ይሄንን ደግሞ ካላወጣ እዛው ላይ ተወሽቆ ይቀራል እዛው ባልቶ ሲጨርሱ ወደ ጎን ያልፉላል ስም ሀዲያ ላይ ውስጥ ያሉ ሙስሊሞችን ጨርሶ በልቶ ወደ ስልጤ ተሻግሮላል ጥርጥር የለውም አሁን ስልጤ ላይ ፊቱን አጠነጥኖላል ሚዲያ ተያይዞ ሚዲያ ላይ ተቋቁሞ ስልጤ ያለ ሲያለቅስ ተሞለ ሀዲያ ያለውን ጨርሶ እጁ ላይ አድርጓል ትላንት ሀዲያ ዞን ላይ ምን አይነት ሙስሊሞች ነበሩ ዛሬ ሙስሊም ሰምታለ ተው ሚናገርላቸው የለም የሚያወራላቸው የለም አንድ ሚዲያ ለስለነሱ የሚያወራ የለም ጻጭርጭ ነው እነሱን አሁን ጨርሶ በልቷል በቃ አለቀ በራሳቸው ከተዋል ሲፈልጉ በስልጣን ተቋቁሞ የቻሉትን በስልጣን አጨበርብሮ ያልቻሉትን በገንዘብ በተለያየ በጥቅማ ጥቅም በጉቦ አታልሎ ጨርሶላል ሙስሊም የለም እስከማለት ድረስ አሁን ወደ ተሻግሯል ከጎን በኩል ስልጤን ጀምሮላል ተመልከት ያንን በደሉን ችግር ግን የሚመዘግብልህ አንድ ሚዲያ የለም የሚያቀርብልህ አንድ ሚዲያ አልተገኘም ስለዚህ ያንተን ሚዲያ አቋቁመ ያንተን የሙስሊሙን ማህበረሰብ ችግር አውጥታ ተናገር ይሄን እስካልተናገርክ ድረስ እመነኝ በጠላት ትበላለህ የኛ ጠላቶች ነገም ዛሬም አልተኙ ነገም ከነጎዳም ሁሌም አልተኙም እየተናገሩ ነው እያወሩ ነው ያሉት ስለዚህ ይሄንን ነገር ይዘን እኛም ደሞ ለነነቃ ይገባል አክራሪ ሙስሊም አሸባሪ ሙስሊም ብሎ ሲናገር አንተ ደሞ እኛ አክራሪ አይደለንም ሰላመኛ ነን አክራሪ አንተና አሸባሪ አንተና ብለ ምላሽ ለመስጣት የራስ ሚዲያ ያስፈልጋል እዚህ ገብተን ፌስቡክ ላይ መንጫጫት ብቻ አይደለም የራስ ትልቅ የሆነ ሚዲያ ሰርተ መዘጋጀት አለበት እዚህ ገብተን አንተም የራስን ተናግረ እኔም ራሴን ተናግረ ዝም ብዬ ማውጣት አይደለም ግን ተቋቆመ ተደራጅተ ተቀናጅተ ሙስሊሙን ማህበረሰብ ችግሩን በጋራ መፍታት መቻል አለበት ይሄን እስካልፈታ ድረስ ግን አደጋው አንተም እኔም ላይ ነገ ይመጣል አንተም በእኔም ላይ ነገ ይደርሳል ማንሽም ላይ ቀርም ትግራይን ሲጨርስ ጎን ይዘልቅላል ከጎን ባለው አንዱ ይመጣል አማራ ሲጨርስ ወደ አንዱ ይሻገርላል ይሄ የማይቀርለ ጉዳይ ነው ስለዚህ ዛሬ መንሃጅ ይለያየኛል ብለ ይሄን ተግባር የምትፈጸም ነገር ከሆነ መንሃጅ አያገናኝኝም ብለ አንዱን ሲያጠፉት አይተዘመምንተ ነገር ከሆነ አደጋ ላይ ትመጣለህ የመንሃጅ ጉዳይ ከሆነ ሙስሊም እስከውን ድረስ መንሃጅ ከሆንክ በቁርአን በሱና ተፋታ فإن تنازعتم في شيء فردوا إلى الله والرسول እንዳለን በቁርአን መንሃጅህን አንድነትን ልዩነትን በቁርአንና በሐዲስ ፍታ ጣላቶች ሊበሉ በመጡበት ጊዜ ግን የመንሃጅ ልዩነት አለኝ መንሃጅ አያገናኝም ይያልክ መስጂድ ሲያቃጥሉ ዘመምት ነገር ከሆነ ነገ አንተ ላይ ይመጣሉ ችግር የለም ዛሬ እንትናን መስጂድ ያቃጥሉ ነገ አንተ ጋር አይቀሩ የመነኝ ይሄን አይተወለም ከዚህ በፊትም እንደዚህ አይነት ነገር እየተናገራችሁ ሙስሊሙ ማህበረሰብ ጭቆና ውስጥ በገባበት ጊዜ ለመናገር ያፈራችሁ ሰዎች አላችሁ ይሄን ግንዛቤ ቀይራችሁት የትኛው መንሃጅ ምንም ሊሆን ይችላል መንሃጅህን የራስ ምርጫ ነው ማስገደድ የለብህም እውነትን ተከተል ውሸትን ጣል ይሄን እንቢ ካልክ ያራስ ግን እንደ ሙስሊሙ ማህበረሰብ ወንድም ሲበደል እህት ስትበደል እህት ስትጮቀን ለነሱ ድምጽ ለመሆን መንሃጅ አይጠይቃም እመነኝ መንሃጅን አይጠይቀብህም ምግብ እኮ ታጥባ ለመብላት መንሃጅ አንድ ያደርገኝም አትልም ከኩፍር ጋር ከካፊር ጋር ጎረቤት ለመኖር መንሃጅ አይጠይቅብህም ጎረቤት እየኖርክ አይደለ እንዴ መንሃጅ ይጠይቅባል መንሃጅ አይጠይቅብህም መንሃጅ በሚጠይቅበት ቦታ እንደ መንሃጅ መፍታት ባለበት ቦታ ፈታ ግን ሙስሊሙ ማህበረሰብ ላይ በሚመጣበት ጭቆና ላይ በሚደርስበት በደል ላይ አብራህ አንድ ላይ ቆመ ካልተነሳ ዛሬ እነሱን በልቷል ካንተ ጋራ መንሃጅ አንድ አይደለም ብለከተው ነገ እናንተ ጋር ይመጡላል ይሄ የማይቀር ነገር ነው ይሄ የማይቀር ነገ የምታየው ነገር ነው ዛሬ እነሱ ጋር መስጂድ ሲያቃጥሉ ቁርአን ሲቃጠል በደል ይህቶችን ንቃብ ሲያስፈቱ ይሄን ተግባር ሲፈጽሙ አይ መንሃጅ አንድ አይደለምና የነሱ መስጂድ ነው ተዋዋለው ብለ ካሰበ ከሆነ ወላሂ ተሳስተሃል ወላሂ በደንብ ተሳስተሃል ነገ አንተ ላይ ዞሮ ይመጡላል እነሱን ከጨረሱ በኋላ አንተ ጋር ይመጣል አይቀርልህም እኮ ይሄ የማይቀር ነገር ነው ወደ አንተ ይሻገሩላል ምናልባት መግቢያ ከሱ ጀምሮ ሊሆኑ ይችላል እንጂ መጨረሻው የት መሆኑ አይታወቅም
ሚዲያ ላይ የሚፈጸመውን ድርጊት ደግሞ ይሄንን ለመቃወም ይሄንን ይፋ ለማድረግ ይሄንን ለመከላከል የራስህን አንድነትን ጠብቀ አንድ ሚዲያ አቋቁመ የሙስሊሙን ችግር ማውራት መቻል አለብህ ይሄንን እስካላወራህ ድረስ ግን ታያዋለህ ጀዝባና እስካሁን አብሮ የኖረውን ሰው ለማባላት እዚህ ገብተ ማን ነው ጀዝባ እኔ ነኝ ጀዝባ ለሰደቡ አመሰግናለሁ ጀዝባ መሆኔ ችግር የለም ጠንቅቄ ያውቃለሁ እኔ ጀዝባ ለሆናሉ ስለራሴ ነው ያውቃለሁ አንተ ካወቅ ይበቃል ጀዝባ ማለት እኮ ማሰብ የተሳነው ማለት ነው ሙሉ ማህበረሰብን በአንድ ሰው ጥላሸት የሚቀባ ወይንም ድቃላ ብሎ የሚሳደቡን ፊት ለፊት የሚያቀርብ እንደዚህ አይነት ነገር እንጂ በጣም ያሳዝናል ለማንኛውም ሐሳቤን እንዳትወስድብኝ ማለት ነው በኋላ ከፈለክ ልጋብዝ ይችላል ስለዚህ አሁንም እኛ ሙስሊም ማህበረሰቦች ላይ እባካችሁ የትም ሀገር ኑር የትም ቤሩት ኑር አሜሪካ ኑር ኦማን ኑር የፈለከበት የትም ሀገር ኑር ለሙስሊሙ ማህበረሰብ ድምጽ ለሙስሊሙ ማህበረሰብ ታገል ለሙስሊሙ ማህበረሰብ ማገዝ መቻል አለበት አጋዡን ማገዝ ካልቻልክ ደግሞ ማለት ነው ጣላት አትሁን ከአንዳንድ ሰዎች ጋር ጎን ቆመ ጣላት አትሁን ጣላትነት ይቀርብ ይሄን ማገዝና መስራት ካቀተ ለሙስሊም እህት ድምጽ መሆን ካልቻልክ ሙስሊም እህት ስትበደል የሷን ድምጽ ማውጣት መናገር ካቀተ ነገር ግን በተቃራኒው ለጣላቶች ይገዛ ታደርግ ለጣላቶች ተባባሪ አትሁን ለነሱ ጎን ቆመ ከነሱ ጋር እንዳትናገር በቃ ወይም ዝም እንዳልክ ዝም በል ከቻልክ ግን ለሙስሊም ወንድምና ለሙስሊም እህት ድምጽ ሆነላት ንቃባ ሲወለቅ ተናገርላት መቃብር ሲከለከላት አውጣታ ተናገርላት ሚናገርበቱን ሚዲያውን አመቻችለት ከቻልክ ይሄን ስራ ካልቻልክ ግን ይሄን መስራት ካልቻልክ ለተቃራኒ አካላቶች ላይ ጎን ይሆንክ ሙስሊም ወንድምን ያሽመቀቅ ከፈለከ ከእንትና ጋር ከእንትናም ስራው መንሃጁ አንድ አይደለም ፖለቲካን ከመንሃጅ ጋር ያቀላቀልክ የባሰ ሌላ ገደል ውስጥ ላይ ተከተው ሙስሊሙን ማህበረሰብ እንዲህ አይነት ሰዎች በጣም ብዙ ግንዛቤ ያላቸው ሰዎች እየተመለከትኩ ነው እያየው ነው ያለውት ነገር ግን ከዚህ ግንዛቤያችሁ ተመለሱ والله ከዚህ ግንዛቤያችሁ ተመለሱ በመንሃጅ ብዙ ልንለያይ እንችላለን እኔም ከብዙዎቹ ይለያያሉ አንድ አይደለም ግን መንሃጅን መፍታት ባለብኝ መንገድ ፈታለሁ መከተል ባለብኝ መንገድ እከተላለሁ ነገር ግን ሙስሊሙ ማህበረሰብ ሲበደል ለሙስሊሙ ማህበረሰብ ድምጽ ለመሆን መንሃጅ አይጠይቃም ሙስሊሙ ማህበረሰብ ሲጮቀን ሙስሊሙን ማህበረሰብ ለመርዳት መንሃጅ አይጠይቃም ሙስሊሙ ማህበረሰብ ሌላ ጠላት መጥቶ ሙስሊሙን ማህበረሰብ ሲበላው መንሃጅ አይጠይቃም መስጂድን ሲያቃጥል ይሄን መስጂድ መቃጠል የለበትም ብለ ለመቃወም ለነሱ ድምጽ ለመሆን መንሃጅ አይጠይቃም ተግባባን ቁርአን ሲቃጠል ለመናገር መንሃጅ አይጠይቃም ይሄ ሲደረግን መንሃጅ አንድ ያረጋኝም ብለ የምትተው ነገር ከሆነ የፈለከውን መንሃጅ ተከተል አንተ ላይ ነገ ጠላቱ መጥቶ አንተ ላይ ሲሰፍርበት ተመለከተዋለ አናት ላይ ሰፍርባል ዛሬ እንዲ ብለ ራስን የምታገል ነገር ከሆነ እንዲ ብለ ራስን ዳር የምታወጣ ነገር ከሆነ ነገ አንተ ላይ መጥቶ ይደርሳሉ ያንስ ሌሎቹ እንደንተው መንሃጅ አንድ ያረጋኝም እሱን ይብሉትና እሱን ያቃጥሉ ሲሉ ምን ትላለህ ይሄንን ምን ብለ መልስ ተሰጣለህ ስለዚህ ዛሬውኑ ንቃ ከተኛበት ዛሬው ተንቀሳቀስ ድሮ እስካሁን ያሳለፍነው ጊዜ ይበቃል እስካሁን እኮ ስላንተ ስለኔ ታሪክ የሚያወራው ያንተና የኔ ጣላት ነው ሌላ አይደለም ስለ ሙስሊሞች ታሪክ የሚናገርልህ ማን እንደሆነ ታውቃለህ ያንተና የኔ ጣላት ያንተን የኔን ሰላም የማይፈልግ አንተና እኔን የሀገር አፍራሽ አድርጎ ሙስሊም ስለሆንክ ብቻ ሰላም የሚነሳ አድርጎ የሚያቀርብበት ሚዲያ እሱ ነው ስላንተና ስለኔ ታሪክ የሚናገረው መቼም ጣላቴ ስለኔ ጦርነት ይናገራል ብለ አስበ ከሆነ ስተቱ የኛ ነው ስተቱ የራሳችን ነው ያንተና የኔ ነው ይሄን ግንዛቤ ውስጥ ከሆነ ያንተና የኔ ጣላት ስላንተ ጦርነት ወይንም ስለኔ ጦርነት ያወራልህ ጥሩም ሰርተ ከሆነ በመጥፎ ነው የሚስልልህ ቀደም እንዳልኩት ኢማሙ አህመድ አልገዛሊ ስትል አገር አሸባሪ ገዳይ ጨፍጫፍ እያለ ያቀርብላል አጼ ኃይለ ሥላሴ ብትል አውሮፓ ላይ ወስቶ ሐውልት ተሰራላል ግንብ ይገነባልሃል ይሄ እኮ አጼ ኃይለ ሥላሴ ጀግናው ነው ተባላል ይሄ ነው የሚሰራል እኮ ሌላ ድርጊት የለው ያለበት ተጨባጭ እውነታ ይሄ ነው ያለልህ በቃ ማን መጥፎ ይስራ ማን ጥሩ ይስራ ሰርቶ አልፏል ነገር ግን አሁን ራሱ እየተፈጸመ ያለው አሁንም እየተተገበረ ያለው ድርጊት ይሄ ነው አሁን እንኳን ኢቭን አሁን በዚህ ታይም እንኳን ሲደረግ ያለው ድርጊት ይሄ ነው እመነኝ ወደድክም ጠላህም አሁንም ይሄ ነው ያለው ስለ አባይ ስትታገል ለግብጽ አገሪቷን የሚሸጡ ሙስሊሞች አሉ ነው የምትባለው ስለ አባይ ወተሰጣውራ የአረብ ዲቃላ ተብለ ነው የምትሰደበው ይሄንን ነው የሚያቀርብልህ ታውቃለህ አንተን ለማሸማቀቅ ነው ሲፈልጉ አንተ ለሀገር ስትታገል ለሰላም ስትለፋ ሙስሊም ከሆንክ ምንድነው የሚያደርጉልህ የሀገር አፍራሽ አድርጎ ነው የሚያቀርቡልህ ስለዚህ አሁንም አደራ የሚልህ ነገር አንድ ኖራል አንድ ሞታል ለሙስሊሙ ማህበረሰብ ራስህን ሚዲያ አቋቁም እባካችሁ ወንድምና አይቶች ከላይ በለቀቁ ቴሌግራም ላይ ጆይን ብላችሁ والله መልካም ስራሱ ገንዘብ ብዙ መስጠት አይጠበቅብህም ቢያንስ ይሄንን አስተዋውቅ ሼር አድርገህ ለሌሎቹ
ይሄን መስራት የሚፈልጉ መርዳት ለሚፈልጉ ወንድሞች ሼር አድርገህ አድርስላቸውና ይርዱ ተግባባን ይሄንን ሼር አድርገህ መልካም መስራት ይችላል አምላካችን አላህ እኮ ፈመን يعمل مثقال ذره خيرا يرى ብሏል የጤፍ ፍሬ ትንሽ ፍሬን የምታከል መልካም ስራ ሰርተ ከሆነ ታያታለህ ምን እንዳለ ግዴታ አንተ ሚሊየን ስለሰጣ ወይንም ደግሞ ግዴታ በሀብታም ሆነ በእንትን ታዋቂ ዝነኛ ስለሆንክ አይደለም ትንሽ እንኳን መልካም ስራ ከሰራ ተመለከታታለህ መጥፎም ከሰራ ተመለከታታለህ ስለዚህ ይሄንን ተግባር ይዘህ ለሙስሊም ወንድም ድምጽኑለት ለሙስሊም እህት ድምጽኑላት ሀዲያ ላይ ንቃብ ለምትወልቅ ትምርት ቤት ለተከለከለችው እህት ሚዲያ ቋቋመ ታገለላት ትግራይ ክልል ላይ መቃብር ለተከለከለችው ሙስሊም ወንድም እህት ታገለላት ምናልባት ባንተና በኔ ስላልደረሰ ዛሬ ምንም ላይ መስል ይችላል ነገ አንተ ቤት መጥቶ ያንተ አባት ያንተ እናት ያንተ ወንድም መቃብር ሲከለከሉ ግን ያኔ ይመለስላል ግን ሙስሊም ማለት እንዲህ አይደለም ልክ እንደ አንድ አካል ነው ትግራይ ላይ መቃብር ሲከለከሉ ለራስ እንደተከለከለ አድርገህ ሲብ ይሄን ደግሞ የራስን ሚዲያ ቋቋመ የነሱን ችግር ይፋ አድርግ ተናገር ተጋፈጡታ ዛሬ እኮ የሚያቀርብልህ እነሱ ችግር ላይ እንዳሉ ሳይሆን ችግር ፈጣሪ ተደርጎ ነው የሚቀርብልህ አንተ ሙስሊም ሆነ ችግር ውስጥ ላይ ካለው እንኳን አንተ ችግር ውስጥ እንዳለ ሳይሆን የሚቀርብ ችግር የምትፈጥር አካል ተደርገህ ነው ሚዲያ ላይ የምትቀርበው ይሄንን ደግሞ የምትታገልበት የራስህን የሆነ ሚዲያ ቋቋም የራስህን የሆነ አካል አዘጋጅተ በራሴ በሆነ አካል የራስህን ችግር አውጣ ስለዚህ አሁንም አደራ እምላችሁ ነገር ሙስሊም እንደማና አይቶች በዚህ ነገር ላይ እንበረታ በዚህ ነገር ላይ እንልፋ والله اقسم بالله መንሃጅ አይጠይቀንም በመንሃጅ ልንለያይ እንችላለን መንሃጅ ላይ ያገናኝን ይችላል ይሄ ነገም ከነጎዳ መናገራሉ ነገር ግን መንሃጅ ለይናል ከይከሬ ጋር አንድ አይደለም ከይከሌ ይሄ ይቀርብን ይሄን ተተናው ይሄን መፍታት ባለብን መንገድ ተደራድረን እንፈታለን በቃ መፍታት ይሄንን ደግሞ የምንፈታበት መንገድ አምላካችን አላህ ገልጾ አስቀምጦልናል በመንሃጅ ችግር ቢመጣ ሙስሊም ሆነ ችግር ቢፈጠር መጥፋታበት መንገድ አለ ነገር ግን ሌላ ችግር አደጋ ውስጥ ላይ ገብተህ ይሄንን ለመፍታት መንሃጅ እንዳይደርገኝም ብለ አሰበ ከሆነ የት እንዳለ ራስን ፈትሽ ምን ላይ እንዳለ ራስን ፈትሽ ነገ መንሃጅ ለይቶኛል ብለ አንዱ ዛሬ ወንድም ሲበላ አይተ ዝምካልክ ያ መስጂድ ሲቃጠል አይተ ዝምካልክ አንተ መንሃጅ ተስተካክሏል ብትል ያንተ መንሃጅ ተስተካከለ ነገ መቶ አንተን ይበላል ጠላት ምን ትላለህ ያኔ አይ የኔ መንሃጅ ስለተስተካከለ አልነኩኝ ትላለህ ሲጀመርም መንሃጅ የተስተካከለ ከሆንክ እሱ ነው የሚፈልጉት ጠላቶች ቀድሞ አንተን ለማጥፋት ነው የሚፈልጉት ቃሚውን አይፈልጉም ገሪባውን አይፈልጉም ታውቃለህ ስለ እስልምና ገነዛቤ የሌለውን አይነቁትም ይሄ እንኳን ከአጼ ኃይለ ሥላሴም ዘመን ጀምሮ የነበረ ነገር ነው አጼ ኃይለ ሥላሴም እኮ ስለ እስልምና ገነዛቤ የሌላቸው ሰዎች አልነካቸው ገነዛቤ ያላቸው የተማሩ ኃይሎችን ግን ሪቀት እየመደባቸው እነሱን እስር ቤት እየዳረገ ጭቆና ውስጥ እየከተታቸው እንደዚህ በማድረግ ነው እስልምና ለማጥፋትና ሙስሊሙን ሲዋጋ የነበረው ታውቃለህ ይሄ ታሪክ ዛሬ አይደለም የጀመረ ጥንትም የነበረ ዛሬም አካል ዛሬም እንኳን በተመለከተ ቲቪ እንኳን ሙስሊሞችን ያቀረበ ማንና ያቀረበው ብለ በተመለከተው ቃሚውን ነው የሚያቀርብልህ በቃ ግንዛቤ የሌለው የማያውቀውን ዝም ብሎ እንዲ ገጠር ላይ ያለው እሱን አቀርቦ ነው ፊት ለፊት ላይ ሙስሊሞችን የሚወክል አድርጎ የሚሰጣል ይሄንን ደግሞ የምትቃወምበት ይሄን ደግሞ የምትሞግትበት የራሴ የሆነ ሚዲያ ያስፈልጋል ይሄንን ችግር የሚታወጥበት የራሴ የሆነ ሚዲያ ማቋቋም አለበት ስለዚህ በዚህ በሚዲያ ላይ እባካችሁ ወንድምና እህቶች በርቱ ወንድምና እህቶች ታገሉ በዚህ ጉዳይ ላይ ይሄንን ለመስራት ቅድም እንዳልኳችሁ ጾታ አይጠይቀን والله ጾታ አይጠይቀን ወንድ ሴት አይል ወንድነትን ሴትነትን ጾታን አይጠይቅ ትልቅነትን ትንሽነትን አይጠይቅባ አንተ የትም አካሉን የትም ምንም ሙስሊም ከሆንክ ለሙስሊም ወንድም ድምጽ ለመሆን አትፍራ ወደ ኋላ አትበል ችግር የለም እሷ ምናልባት ስህተት ሊኖርባት ይችላል ምናልባት ተሳስታ ሊሆን ትችላለች ምናልባት የመንሃጅ ችግር ሊኖርባት ይችላል እሱ የራሷ ጉዳይ ነግል ነው ግን ጠላት መጥቶ እጁን ሲሰነዘር ጠላት መጥቶ እጁን ሲያገባ አንተን ለመብላት ሲፈልግ አንተ ዝም አትበል አይተ ዝም አትበል ስለዚህ የመንሃጅ እሱ ለመከላከል የመንሃጅ አንድነትን አይጠይቃም መጥፎ ነገር ለመቃወም የመንሃጅ አንድነት ይጠይቃል እንዴ ነብያችን አለይሂ ሰላቱ ሰላም እኮ መጥፎ ነገርን አውግዙ ሲባል መንሃጃቸው አንድ ከሆነ አውግዙ አይደለም ያለ መንሃጃቸው አውድ ከዙ መራ መንከር መጥፎ ነገርን ያየሰው እኮ ካሉ ምንድን ያሉት ፈልዩገይር ቢያዲህ ነው በእጁ ይከላከል ነው አይደል ያሉት በእጁ ነው ይከላከል ነው ያሉት እንጂ መንሃጁ አንድ ከሆነ ይከላከለው አይደለም መንሃጁ አንድ ከሆነ መንሃጁ አንድ ካልሆነ ዝም ይበለው አይደለም መጥፎ ነገር ለማውገዝ መጥፎ ነገር ለማጥፋት መንሃጅ አንድነት አይጠይቃም ፈልዩገይር ቢያዲህ አሉ በቃ በእጁ ይከላከለው فإن لم يستطيع ይሄን ማድረግ ካልቻልኩ فبلسانه ተብላል በምላስ እንኳን ተቃወም በምላስ እንኳን ለሰዎች ተናግረ ይሄ ነገር እንዲቆም አድርግ ይሄ ነገር እንዲቆም ይሄ ነገር እንዲወገድ በምላስ እንኳን ተናግረ አድርግ فإن لم يستطيع ይሄን እንኳን ማድረግ ካልቻለ فبقلبه አሉ በልቡ ይጥላው ካሉ هذا ضعف الإيمان አይደል ይሄን መጥፎ ተግባርን ሙስሊም ወንድም እህት ሲበደል ለመቃወም መንሃጅ አንድነትን አይጠይቃል መጥፎ ነገርን ስታውገዝ መንሃጅ አንድ ካልሆንክ አታውግዝ የሚባል ሐዲስም ሆነ ቁርአን መልመጣለ
ይሄን አልወረደም ቁርአን ውስጥ ላይ አልወረደለም ሐዲስም ላይ አልመጣለም የሙስሊም ማስተምሩ አይደለም በሙስሊሙ ማህበረሰብ ላይ የሚመጣውን በደል ለመቋቋም በሙስሊሙ ማህበረሰብ ላይ የሚመጣውን በደል በመስጂድ ላይ የሚመጣው በሙስሊም እህት ላይ የሚፈጸመውን ችግር ለመከላከል የመንሃጅ አንድነት አይጠይቃም ኢማነኝ የመንሃጅ አንድነት አይጠይቃም ወላሂ የመንሃጅ አንድነትን ይጠይቃል ብለህ ያሰብክ አንተ ወንድሜ ተሳስተሃል እንደዚህ ብለሽ ያሰብሽ እህቴ ወላሂ ተሳስተሻል ይሄንን ደግሞ የሚናገረው ዝም ብዬ አይደለም ሚዲያ ላይ ካየሁት አንፃር ነው እዚህ ሚዲያ ላይ ሙስሊም ወንድሜ ሆኖ ሙስሊም እህቴ ሆኖ በመንሃጅ አንድ አይደለሁም እያለ ከዚህ ነገር የሚሸሹ ስላሉ ነው ከዚህ ነገር የሚያፈገፍጉ ስላሉ ስላየኋቸው ነው ቀደም እንዳልኩት ሙስሊም ወንድሙን እምነት የለሽ ይያለ የሙስሊሙን ጣላት ቀደም እንዳልኩለ ቀዩን ነጭ ብሎ ሲያቀርብልህ የነበረውን እሱን ግን የሙስሊም መሪ እንደሚመስል ሚዛናዊ ነው ፊታዊ ነው ይያለ ይቀርጽልሃል ይሄን ከምን አንፃር ነው የተመለከተው እሱ የሚናገረው ከመንሃጅ አንፃር ነው መንሃጁ ከእንትና ጋር አልጨመረም እሱን በቃ መንሃጁ ከእንትና ጋር አልተገናኘም ጣጣ የለው ሙርተዱን እንደ ሚዛናዊ ሲያደርግልህ ሙስሊም ወንድሙን ግን ይሄን እናገርልሃል እምነት የለውም ብሎ እንትን ፈትዋ ይዘጥላል ሚዲያ ላይ ወጥቶ ይሄ ግንዛቤ ያለው ወንድሜ ወላሂ ያስተካከል ቢያንስ እንኳን ነብያችን አለይሂ ሰላቱ ሰላም ወንድምህን ሲበድልም ሲበደልም ርዳው ያሉትን ሐዲስ አስታውሰው ምንም እንኳን ባላውቅም እቺን እንኳን አውቃታለሁ ሲበድል እንዴት ለርዳው ሲል ሲበድል እኮ ተው ብለህ ያንን በደል ስተት ያለበት ከሆነ ተው ብለህ እንትን ብታቆመው ረድታዋል በቃ ወንሱራካ ከዛሊመን አው መዝሉመን ይሄ ነው የኛ እምነታችን ወንድም ከሆነ የላ ኢላሃ ኢላላህ ወንድም ነገር ከሆነ እሱ ለመርዳት መናጀት ፈልገኝ ማጥፎ ሲሰራ ካገኘ ተው ብለህ ተመልሰዋል ከዚህ ስተት ነው ተመለስ ብለህ ተመክረዋል ተናገረዋል ጥሩ ከሰራ ተደግፈዋል ታበረታታዋል እንጂ ገና ለገና ወጣ ሚዛናዊ እንትና እምነት የለውም እሱ ከእምነት የራቀ ሰው ነው ይሄን የሚያረጉት ኢኳናል ሙስሊም ናቸው እንደዚህ ናቸው ከደብተራዎች ጎን ተሰለፈ ሙስሊሙን ማህበረሰብ እንዲስጥል ወላሂ ታሳዝነኛል ማለት ነው ይሄንን ተተግን ከቻልክ ለሙስሊሙ ማህበረሰብ ድምጽ ሆን ከቻልክ ለሙስሊሙ ድምጽ ሆንላት ከቻልክ ከሙስሊሙ ማህበረሰብ ጎን ሆነ ያለውን ችግር ተወያይ ተፈታ እንደ ሙስሊምነት ችግር ካለ እንደ ሙስሊምነት ችግር ከተፈጠረ እምትፈታበት መንገድ አለ በቃ ልዩነት ካለበት እሱ በቁርአን የሚያምን ከሆነ በሐዲስ የሚያምን ከሆነ فإن تنازعتم في شيء فردوا إلى الله ورسوله ወደ ቁርአንና ወደ ሐዲስ መልሰው ወደ አላህና ወደ መልእክተኛው መልሰው ተደራደር ነገር ግን ለሌላ ጣላት አሳልፈ ለመስጠት ሌላ ጣላቶች ላይ ሙስሊሙን ጭራሹን ከነ ድምጥማጡ ለማጥፋት ለሚታገለው ሰው ይገዛ ቆመ ከጎን አግዘ የምትሄድ ነገር ከሆነ አንተ ወላሂ ምን አይነት ቦታ እንዳለ ራስን ፈትሽ ስለዚህ አሁንም የሚለው ነገር ምንድነው ሙስሊም እንደመናይቶች ከላይ ባለው ሊንክ ላይ ጆይን በሉ ከላይ ባለው ሊንክ ላይ ግቡ ሊንኩን ሼር አድርጉት ያንዳንዱ ማለት ነው ሊንኩን ሼር ለማድረግ ገንዘብ አይጠይቅባችሁ ገንዘብ አያስከፍልም ሼር ለማድረግ ወላሂ ገንዘብ አያስከፍልም ገንዘብም አይጠይቅባችሁ ዕውቀትም አይጠይቅባችሁ ዕውቀት አያስፈልጋችሁም እዚህ ላይ ለመርዳት ዕውቀት አይፈልግም ኪሳችሁ ላይ ሚሊዮነር መሆን አይጠበቅባችሁም ባንክ ቤት ላይ የተደረደረ ገንዘብ እንዲኖራችሁ አይጠበቅባችሁ ያለ ንጹህ ህሊና ብቻ ንጹህ ህሊና ካለሽ ንጹህ ቅኑ አስተሳሰብ ካለ ቅኑ ህሊና ካለ ሙስሊም ወንድምህን ማገዝ ትችላለህ ሙስሊም ወንድምህን ማበርታት ትችላለህ ለሙስሊም ወንድምህ ድምጽ መሆን ትችላለህ ለሙስሊም ወንድምሽ ድምጽ መሆን ትችላለሽ ስለዚህ ይሄንን ተግባር ላይ አብረን እንፈጽም አብረን እንተገብር ለዚህ ነገር ላይ አብረን እንልፋ ባይነኝ ስለዚህ ምናልባት ለንግግር ያስቀየምኳችሁ ሊሆን ይችላል እኔ የተሰማኝ ነው የሚናገረው አሁንም አደራችሁን ከላይ ያለውን ሊንክ አስቀምጬላችኋለሁ ሼር በማድረግ አደራችሁን ሼር የማድረግን አደሬታ ጥዬባችኋለሁ እኔ ሌላ ጊዜ ሼር አድርጉ ምናምን ብዬ አልቸገርም ግን እንደዚህ አይነት የሙስሊሙ ማህበረሰብ ሁሉ ነቀፍ እስከሆነ ድረስ ለሙስሊሙ ማህበረሰብ ላንተና ለኔ የሚረዳ ለቀጣዩም ትውልድ የሚታገል የሆነ ነገር ላይ ሼር በማድረግ እንተባበር እንተጋገዝ ሼር ማድረግን እንትን አትበሉት አትፍሩት ምንም ችግር የለም ሼር አድርጉ ላልደረሳቸው አድርሶላቸው እናንተም ጆይን በሉ እዛ ቦታ ላይ ሐሳብ ስጡ ማድረግ ያለባችሁን የቻላችሁን አድርጉ ያልቻላችሁ ችግር የለም አያስገድድም እኮ ያልቻልከው ነገር አድርግ አትበል ስለዚህ በዚህ ነገር ላይ መበርታትና መታገል አለባችሁ እንበርታ እንታገል ባይነኝ ምናልባት እዚህ መታችሁ ስትሳደቡ የነበራችሁ እንደፈለጋችሁ ተሳደቡ ምንም ችግር የለም እኔ እውነታን ያልኩት እውነት ነው ብያየሁት ነገር ማንንም ሳልፈራ ነው የሚናገረው ወላሂ እውነት ነው ያልኳትን ነገር ማንንም አልደብቅም አንተ ብትወድም ብትጠላም አንተ ደስ ቢልህም ባይልህም እኔ እውነት ነው ያልኩትን ከመናገር ወደ አላለም ያየሁትን እናገራለሁ አላፍርበትም አልፈራበትም በቃ ሞት የሚመጣ ነገር ከሆነ አንዴ ነው መጣው ሁለት የለም ስለዚህ ወላሂ ነው የሚላችሁ እዚህ መጣ ብትሳደብ ከውስጥ መጣ ሌላ ነገር ብታወረኝ እኔ አልተውም ራስ ይሄን ተግባር እተዋለሁ ብላ አስበህ ከሆነ ተረጋጋ አንዳንዶች ከውስጥ ይያሉ ምን ይሉኛል አንተ እንደዚህ አይነት ነገር ላይ አትግባ አንተ በንጽጽር ዘርፍ ሂድ
አንተ በያስከበት ባንዱ ቀጥል ይሉኛል እኔ ንጽጽር ዘርፍ መማሪ ለሙስሊም ወንድምና እህቴ ድምጽ መሆን አይከለክለኝም ንጽጽር ዘርፍ መማሪ ወይንም ወደ ንጽጽር ዘርፍ መግባቴ ለሙስሊም ወንድምና እህቶች ችግራቸውን ለመናገር አይከለክለኝም ንጽጽር ዘርፍ መማሪ መጥፎ ነገርን ማውገዝ አይከለክለኝም እንደዚህ አይነት ሰዎች አላችሁ እኔ እንደዚህ አይነት ምክር አትምከሩኝ እንደዚህ አይነት ምክር አልፈልግም አንተ ስለንተና ታውራ ስለንተና አትናገር አንተ ስለንተን ብቻ ተናገር የምትሉኝ እኔ ራሴን መምራት እችላለሁ ይሄን ልንገራችሁ ባጭሩ በውስጥ ላይ መጣችሁ ብዙዎቹ እንደዚህ ስለምትሉኝ ነው ራሱ እንደዚህ ገብቼ ካወራው በኋላ ከውስጥ እየመጣችሁ አንተ ለም በዚህ ነገር ተናገራለህ አንተ በዚህ ነገር መናገር የለብህም አንተ በንጽጽር ዘርፍ ብቻ ሄድ ልትሉኝ ይችላልላችሁ ምናልባት እናንተ በቀን ወስተታሰብ ልትወስዱት ይችላልላችሁ እኔ ግን አልታውም ራሱ እኔ በዚህ ተግባር ላይ ወደ ሐላል አሁንም የትኛውም ተግባር ለፈጽም የትኛውም ስራ ለስራ የኔ ስራ የትኛውም ይሁን ለሙስሊም ወንድሜ ለመታገል ለሙስሊም ወንድሜ ለመስራት ለሙስሊም ወንድሜ ድምጽ ለመሆን ይሄ አይከለክለኝም ያየሁትን መጥፎ ነገር ደግሞ መጥፎ ነው ለማለት አይከለክለኝም ጥሩ ነገር ለማበረታታት አይከለክለኝም አንድ ሰው ንጽጽር ተማራ ማለት ወይንም ንጽጽር ዘርፍ ገባ ማለት ሙስሊም ወንድሙ ሲበደል አትናገር የሚባል ነገር የለም ሙስሊም ወንድሙ ሲበደል ሲላወራ ወይም ምናልባት የሆነ ነገር ሊቆረቆራችሁ ይችላል እንደዚህ አይነት ሰዎች ላይ እንተን በትሉ ይሻላችኋል ማለት ነው ስለዚህ ይሄንን መስላል ለዛሬ በዚህ ጨርሻለሁ ኢንሻአላህ እግዚአብሔር ማስተዋሉን ይስጣላችሁ እሺ ለማንኛውም አውስታን ላንቺም ለኛም መስጠን ማለት ነው ራሱ እና እኔ መስላል ለማንኛውም ሊንኩን ሼር አድርጉ እኔ በዚህ ጨርሻለሁ ሐሳብ ያላችሁ ካለ ልከታተልላችሁ ሐሳባችሁን አካፍሉኝ ማለት ነው አደራችሁን ሊንኩን ሼር አድርጉት በሊንኩ ላይ ተባበሩኝ ሊንኩን ሼር በማድረግ ላይ ተባበሩኝ ጆይን በሉ እናንተም ጆይን ብላችሁ ሐሳባችሁን አካፍሉ ወንድምህን እህተን ጋብዛት እዛ በቃ ትግራይ ላይ ያለው የሚበድለው ወንድምህ እህቱት والله እንደ እህት ያስበው አንድ ትግራይ ላይ አንድ እህት ስትበደል እንደ እህት ያስባት አዲያ ዞን ላይ ሙስሊም እህት ትምርት እንዳትማር ጃሂሉና እንድትቀር ከማህበረሰቡ እኩል እንዳትሆን የምትታገለውን የምትሰቃየውን እህተን እንደ ራስ ወንድም ተመልከታት ሌላ እንዳይመስል እሱን አስበህ ታገል ያንተ ወንድም እንደተከለከለ ያንተ እህት እንዳለቀሰች አድርገው ወሰድ እነሱ ሲያለቅሱ ቆማት ተመለከት ለነሱ ድምጽ ናቸው ሼር በማድረግ ተባበሩኝ ኢንሻአላህ እናንተም ሁላችሁም ጆይን በሉ እዚህ የማያችሁ ልጆች እያንዳንዳችሁ ጆይን በሉ በተበበር በቀንነት በቃ ለኛ አይደለም ገንዘቡን ለኢከሌ ሰጠው አይደለም ለሙስሊም እህት ድምጽ ሆነላት ለሙስሊም ወንድም ድምጽ ሆነላት ምን ነው ይሄን ነው ስለዚህ ይሄን ይመስላል አንቺ ደግሞ አዲስ አበባ ሃይደር ነሽ እንዴ ወይኔ ጉድ አዲስ አበባ ሃይደር ነሽ አበባ ሃይደር ሴት ነው እንዴ እና ለማንኛውም ይሄን ይመስላል ክርስቲያን ወገኖቻችን ባትሳደቡ በጣም አሪፍ ነው እኔ ስድብ አልሳደብም ምክንያቱም እምነቴ ስለሚከለክለኝ ሲጀምር ይሄ እኮ እናንተ ምንነካ ነገር አይደለም ክርስቲያን በሙሉ አንልም አሁንም እነግራችኋለሁ ምናልባት በክርስቲያኖች ሆናችሁ እንኳን የግንዛቤ ስህተት ያለባችሁ ወገኖቻችን ተረዱ ክርስቲያን ሙሉ አልወቅስም ከክርስቲያኖች ውስጥ ሰላምኛሉ ሰላምን የሚፈልጉ አብሮ የሚኖሩ ለሰላም የሚታገሉ ለሰላም የሚለፋሉ እንደዛውም አሉ መጥፎዎችም አሉ መጥፎዎችን ደግሞ መጥፎ ናቸው ከማለት አልታቀብም ይሄን እመነኝ ይሄን ወደድክም ጠላም ዘመድኩን ከሚናገረው ንግግር አንስቼ መጥፎ ነው ብዬ ለመፖሰት ማንሽንም አልፈራም እከሌ ቆጣኛል እከሌ እንደዚህ አይደለም ከፈለክ ሙስሊም ወንድሜንም ይሁን መጥፎ ከሰራ በወንጀሉ ይቀጣ ነው ይሄንን አልቃወምም መጥፎ በሚሰራበት ቦታ ላይ አልወቅሰህም ይቀጣ በወንጀሉ ባጠፋው ጥፋት ወቀሰው ባጠፋው ጥፋት ይወቀስ እኔ ግን ገብቼ እሱ እንትን ስለሆነ ለምን ነካው ብዬ አልወቅሰህም ከሰራው ስራ ግልጽ ምናልባት ቀደም እንዳልኩት ነጩን ጥቁር ብለህ እንዳትቀይረው እንጂ ቀጥታ ፊት ለፊት ካገኘበትና ከተገናኘው ከተረዳኸው ወቀሰው ይሄ አያሰዳድበንም ማለት ነው ስለዚህ እዚህ ገብታችሁ የምትሳደቡ ክርስቲያን ወገኖቻችን ምን እንደሆነ አላውቅ ለምን እንደምትሳደቡ ምንድነው እናንተ ወንድሜ ፍቅርና አንድነትን ሲበክ ይለኛል እሺ ምንን ሰበኩ ነኝ እስካሁን እኔ ክርስቲያኖችን ግደሉ ነው እንዴ እኔ ክርስቲያኖችን ግደሉ ነው ያልኩት ወንድሜ አንድነትን ስበክ ፍቅርን ስበክ ይሉኛል እኔ አሁንም የሚሰብከው ነገር ፍቅር ነው ሰላምን ነው የሚሰብከው ነገር ግን እኔ ያልኩት ያልተረዳችሁ ግንዛቤ የሌላችሁ ክርስቲያን ወገኖቻችን ካላችሁ እኔ ያልኩት በሚዲያ ላይ በሚደረገው ድርጊት ላይ አንድ ሰው ያጠፋውን ጥፋት ከሙስሊሞች ጋር በመያያዝ አይናችሁ አይቷል ለእናንተ መናገር አይተበቅበኝም ምናልባት ወገናውነት ዘረኝነት ካልወሰዳችሁ ንጹህ የሆነ ክርስቲያን ይረዳኛል እኔ ካየሁትና ተጨባጭውን እውነታ ነው የሚናገረው እንጂ ንጹህ ክርስቲያን በሙሉ አጥፋ አይደለም አሉ ንጹህ ክርስቲያኖች ሰላም የሚፈልጉ እነሱ ደግሞ እንዲነኩም አልፈልግም ንብረታቸውም እንዲወድም ቤተክርስቲያናቸውም እንዲቃጠል እነሱ እንዲነኩም አልፈልግም አይነኩም እንዲነኩም አንፈቅድም ሃይማኖታችንም አይፈቅድም ስለዚህ ይሄንን ነው እኔ የተናገርኩት ግን በሚዲያ ላይ
ነጩን ጥቁር እያሉ የሚያቀርቡ ሰዎችን ሙስሊሙን ማህበረሰብ ያልሆነ ስም የሚሰጡትን እነሱ ለመጋፈጥ ለሙስሊሙ ማህበረሰብ የራሱ ሚዲያ ያስፈልጋል። የተናገርኩት ይሄን ነው። ምን እንደሚያሰድባችሁ ግን ላውቅ አልቻልኩም። እናንተን ወደ ስድብ የሚገብዛችሁ ነገር ምን ተናገረ ከሆነ አላውቅም። ለማንኛውም ተሳስቼ ከሆነ እኔ ይቅርታ ጠይቃለሁ። እባክህ ፈጣሪህን ፍራ። ሙስሊም ኦርቶዶክስ ክርስቲያኖች ከሙስሊም ጋር አብሮ ለብዙ ዓመት ኖራሉ። እኔ አልኖርም አልኩኝ እንዴ? እኔ ኦርቶዶክስ አልኖርም የለም ኦርቶዶክስ መጥፎ ነው ብያወራው። አሁን እኔ ማወራው ኦርቶዶክስን በሙሉ አይደለም ወክሰው ከኦርቶዶክስ ውስጥ መጥፎ አለ። ለምሳሌ ማን መጥፎ ነው ብትለኝ ዘመድኩን መጥፎ ነው አላለሁ። እንዴት ካልከኝ መረጃ ሰጣለሁ መጥፎ ነው ያልኩበትን። እሱን መጋፈጥ ከቻልክ ትጋፈጣለህ። ይሄ ማለት ግን እኔ ኦርቶዶክስ ሙሉን ወቀስኩ ማለት አይደለም። ተግባባን? ይሄን ተግባር የሚሰሩት እነማን ናቸው? አሁን ያልኳችሁ ቀደም ነው። አንድ ሙስሊም ትንሽ ስህተት ቢሰራ አክራሪ ሙስሊም በጠቅላላ ተብሎ ይፈረጅላል። ይሄን ስራ ነው የሚሰሩት እንጂ እከሌ ጥፋት አጠፋ አይሉም። አሁንም እኔ እየተቃወምኩ ያለሁት እንደዚህ አይነት ስራ ነው። አሁንም እኔ ኦርቶዶክስ በሙሉ መጥፎ ነው እያልኩ አይደለም። ከኦርቶዶክስ ሰላመኛ አሉ፣ ብዙ ሰላመኛዎች አሉ፣ ሰላምን የሚፈልጉ መልካምን የሚፈልጉ አሉ፣ ተባብሮ የሚኖሩ በሀገር ደረጃ እንደ ሀገር በጎረቤት እንደ ጎረቤትነት የኖሩ ብዙዎች አሉ። እንደዚህም ሆኖ ጸብ የሚፈልጉ አሉ። የሙስሊም ደም የጠማቸው አሉ። እንደ ዘመድኩን የሌለን አለ ብሎ የሚያወሩ እንደነዛ 24 ሰዓት የሚጮሁ አሉ። ሙስሊሙን ለመግደል ሴራ የሚያሴሩ ተግባባን። እንደዛ አይነቶቹን ደግሞ መጥፎ ነው መጥፎን መጥፎ ለማለት እኔ አልፈራም። መጥፎን መጥፎ ለማለት ብትወደውም ብትጠላው እኔ አልፈራም። እሱን ተከትለው ከሆነ ተከተለው። አንተም የማዘር የጎመን ዘር እንደሚባለው እሱን ከተከተልክ ሊያማ ይችላል። ግን እሱ መጥፎ ሲሰራ የምታወግዘውና ጥሩ ሲሰራ የምትደግፈው ከሆነ እኔ መጥፎ ሲሰራ ሲወቅሰው አንተንም አንተን አይላል ቅር ላይ ይችላል። ነገር ግን በጥሩ ቦታ በመጥፎ ቦታ የምትደግፈው ከሆነ እኔ በመጥፎ ሲወቅሰው ቅር ላይ ይችላል። ተግባባን? እኛ ማንንም ይሁን ማንንም ይስራ ጥሩ በሰራበት ቦታ ላይ መልካም ስራውን እና እንወድለታለን። መጥፎ በሰራበት ቦታ ላይ እንወቅሰዋለን። የሀገር መሪ መንግስት እንኳን ቢሆን ጥሩ ከሰራ ጥሩ በሰራበት ቦታ ጥሩ ሰርቷል እናመሰግናለን። መጥፎ በሰራበት ቦታ ላይ እንወቅሰዋለን። ይሄንን ያለን ማለት ነው። ኡስማንን አስገባው። ማን ነው ኡስማን? እስኪ ምልክት ስጠኝ። ኡስማን ማን ነው? ፍሬንድ ያርገኝና ምልክት ስጠኝ። ኡስማን ማን ነው? ኡስማን ማን ነው? አስገባው የሚል ኮሜንት እያየው ነው። ምናልባት ኡስማንን አላወቁትም። እኔ ምልክት ስጠኝ እዚህ ካለ እና በተረፈ ይሄንን ሚዲያ ምናልባት ታጠቅ ፔጅም ላይ እንደዚሁ አብዱራሂም ፔጅ ላይም እንደዚሁ ተከታተሉታላችሁ። ይሄንን ሊንክ ሼር በማድረግ ተባበሩኝ። ሼር አድርጉልኝ። ኢንሻአላህ ምንዳችሁን ከአላህ ዘንድ ታገኛላችሁ። ሼር ስታረጉ ደግሞ ንያ አድርጋችሁ በኢክላስ አድርጉ። በአላህ ዘንድ ነገ ለሙስሊም ይሄ እችን በማድረግ ምን አገኛለሁ ብላችሁ አድርጉ። እኛ ስላልነው ወይንም እኛ ስለተናገረው ሳይሆን ሰራችሁን በኢክላስ ይሄን ሰራ በማድረግ የሆነ ነገር ይሄ ብትጠቀም ወንድሜ ከሆነ ጭንቅ ቢወጣ በዚህ ሰበብ ይሄን ነገር ቢደረግ ብላችሁ አሰባችሁ ሼር አድርጉ። ይሄንን በኢክላስ ማለት ነው። የከሌ ስላለኝ ብላችሁ አድርጋችሁ ከሆነ ኢክላስ ምንም ትርጉም የለውም። ለይውልኝ ለይስሙልኝ እንዳይሆን። ስለዚህ በኢክላስ ሁላችሁም ለሙስሊም ወንድም እህት ድምጽ ሆነላት። ምናልባትም በዚህ ሰበብም በዚህ ሳቢያም ጥቅም እንትን ከነሱ ከዛ ጭንቀት ሊወጡ ይችላሉ ማለት ነው። ኡስማን እኔ ነኝ የሚለኝ እስኪ ቆይ ማን ነው? ኡስማን አንተ ነህ እንዴ? ነውፍ አንተ ነህ? ኡስማን አንተ ነህ ወይስ ማን ነው? ስምህ ኡስማን ይላል። እስኪ ንገሩኝ። ኡስማን ስምህ ኡስማን ነው የሚለው? እስኪ ንገሩኝ። ስሙ ኡስማን ነው የሚለው ማን ነው? ስደተኛ ወይ ኡስታዝ አቡሀይደር የተናገረው ነው? እስኪ ንገረኝ። ምኑን ነው ኡስታዝ አቡሀይደር የተናገረው? ስለ ሚዲያው ነው? ስለ ሚዲያው ኡስታዝ አቡሀይደር አይናገረው እኔ አላውቅም። እሱ ይቀረኛል።
ኦኬ ነው ልኬልሃለሁ አንተ ከሆንክ ልኬልሃለሁ መልስልኝ እሺ ነው ምናልባት ከደረሰ ኦኬ አሁንም እየመለሰ ነው እስኪ ነው የላኩልህ እየደረሰ ነው ወይስ አልደረሰም አዲንግ እያለኝ ነው ግን አልተቀበልከኝም ኢንሻአላህ ወንድምና አይቶች ሼር ያደረጋችሁ ሼር ማድረግ አትርሱ ሼር ያደረጋችሁ ኢንሻአላህ ኮኔክሽን ፊልድ እያለኝ ነው ከኔ ጋራ ነው አሁን የመለሰው ኮኔክሽን ፊልድ ብሎ ነው የመለሰልኝ ነው ምናልባት ኮኔክሽን ያስገባ ይሁን አላውቅም ሼር ያደረጋችሁ ለራሳችሁም ቴሌግራም ላይ ጆይን ያላችሁ ጆይን በሉ ኢንሻአላህ ባላ ፈቃድ ጆይን በሉ ጆይን ያላችሁ ጆይን ማለትን አትዘንጉ ለራሳችሁ ጆይን ብላችሁ ከዛ በኋላ ሼር በማድረግ ሚዲያ ላይ እስኪ የሙስሊም አንድነታችሁን አሳዩ ኦኬ ነው ወላሂ እኔ ጋር ነው ኮኔክሽን ፊልድ ይላል ሲልክልህ ኮኔክሽን ፊልድ እያለ ይመልስብኛል ወይንም ወጥቼ በድጋሚ ተመልሼ ልግባለህ ብላል መሐመድ ሊንኩ ከላይ አለ እኔ ሲገባ ከላይ በጻፍኩት ጽሁፍ ታች ላይ አለ ሊንኩ እዛ ላይ አስቀምጬዋለሁ ማለት ነው ወይንም ሊንኩን እዚህ ፖስቱልኝ ፒን ላርገውና እዚህ ጋር ፖስቱልኝ ፒን ላርገው እዚህ ላይ ፖስቱልኝ ሊንኩን ከታች ማለት ነው ሱብሃንአላህ ወቢሐምዲሂ ሱብሃንአላህ ወደ ገደለው ግባ ምን ነው ወደ ገደለው የሚገባው እኔ ሐሳቤን ጨርሻለሁ ምናልባት ሐሳብ መስጠኝ ወንድሜ ካለ ላስገባው ነበር ሊያስገባልኝ አልቻለም ቴሌግራም ከገባን ምክንያቱ ሲላል ቴሌግራም ግቡ ተባልነው ሙስሊም ወንድምና አይቶች ናቸው ከገባውን ባላ ችግር የለም አሉ እዛ አሉ ብዙ ወንድምና አይቶች አሉ ፕሮግራሙን እዛ ሲያካሂዱ ተመለከቱላችሁ ገና አዲስ ነው የተከፈተው ገና አዲስ ነው ቴሌግራሙ አዲስ ነው የተከፈተው የሙስሊም ወንድምና አይቶቻችን አንጸባርቁ የትኛውን ቦታ ላይ ሼር ያደረጋችሁ ለሙስሊም ወንድምህ ለሙስሊም እህት ድምጹንላት በዚህ እስስት አንፈርበት በዚህ ላይ ማንንም እንደሚለን ነገር የለም ንጹህ ህልና ካለን ሼር በማድረግ በመተባበር በዚህ ነገር ላይ በመረባረብ ያለውን ኡናታ ይፋ አድርገን ያለውን ችግር ግልጽ አድርገን ለመናገር ለራሳችን ለሙስሊሙ ማህበረሰብ ሙስሊም ሆኖ የዚህን ችግር አውጥቶ የሚናገር ያስፈልገናል ስለዚህ ሊንኩን ሼር አድርጉልኝ እባካችሁ ሊንኩን ሼር ያደረጋችሁ ኢንሻአላህ ለራሳችሁም ጆይን ያላችሁ ቴሌግራም ላይ እና ኢንሻአላህ ምናልባት ወንድሜ ነው ኔትወርክ ላስገባ አልቻለም ኡስማን ኢብራሂም ማን ነው ያሁኑ ነው ፈን አይደል ኡስማን ኢብራሂም ማን ነው ኡስማን ኢብራሂም ወላሂ ኮሜንት ላይ ቶሎ ስለማይደርሰኝ ነው እንጂ አላውቅም ኡስማን ኢብራሂም እስኪ ማን ነው እሱን ካስገባልኝ እስኪ አንዳንድ ስጠኝ እስኪ ኡስማን ኢብራሂም ኦኬ ኡስማን ኢብራሂም ሪኩዌስት ሊክልህ ነበር አልከኝ ኦኬ እስኪ አሁን መጥቶልኛል እስኪ والله ኡስማን ኢብራሂም አንተን ማስገባት አልችልም ማለት ነው ፍሬንድ አድርገኝ እስኪ ፍሬንድ አድርገኝ አልደረሰኝም ሪኩዌስቱ ራሱ ማለት ነው ቀደም ማን ኖፍን ግን ያስገባው ነበርኩ ግን ያንተው አይመጣልኝም ራሱ ኡስማንን ማስገባት አይችልም አያስገባልኝም ኡስማንን በጨራሽ እንደውም ኖፍን ያስገባልኝ ነበር ኡስማንን ግን አያስገባልኝም ስለዚህ ኡስማንን አያስገባልኝም ምናልባት ኡስማን አንተንን ፌስቡክን አፕዴት አድርገውና ከዛ በኋላ ከኔ ፍሬንድ ከሆነ ሊያስገባ ይችላል
አንዳንድ ሰዎችን አያስገባም አንዳንድ ሰዎችን ያስገባል ማለት ነው ራሱ አሁን የመጣልኝ ብላል መሐመድ ብቻ ነው አሁን የብላል መሐመድ ሪኩዌስት ደርሶኛል እሱን ማስገባት ይችላልው ሌላ ሰው ግን አልደረሰኝም ራሱ ማለት ነው ስለዚህ ኢንሻአላህ በሌላ ጊዜም ልንገናኝ እንችላለን ከዚህ በላይ አህመድ አደምም አስገባኝ እያለ ነው ብዙዎቹ አስገባኝ እያላችሁኝ ነው ምናልባት ከስልኬም ሊሆን ይችላል ከኔትወርክም ሊሆን ይችላል ለራሱ ማለት ነው ስለዚህ ኢንሻአላህ ይሄንን ፕሮግራም ደግሞ ምናልባት ስለዚህ ሚዲያ ላይ የበለጠ ከአብዱራሂም ከሙሃጂሩ እና ከታጠቅ ሚዲያ ከተለያዩ ሚዲያዎች ላይ ልታገኙ ትችላላችሁ እዛ ላይ በመረባረብ ሼር በማድረግ ሙስሊም ወንድማማችነትን ሙስሊም አንድነትን ለማሳየት እንበርታ እኛም ደግሞ በቅርቡ ምናልባት የአላህ ፈቃድ ሆኖ አላህ የፈቀደው ሆኖ አላህ አግዞን እኛ ደግሞ ትግል ካደረግን ኢንሻአላህ አላህ ያግዘናል ብዬ ተስፋ አደርጋለሁ والذين جاهدوا فينا لنهدينهم سبلنا እንዳለው በሱ መንገድ ላይ ትግል ካደረግን አላህ ራሱ ይመራናል አላህ ራሱ ያግዘናል ወደ ራሱ መንገድ እና ስለዚህ እኛ ያለብን መታገል ሰበቡን ማድረስ ብቻ ነው የሚጠበቅብን በእኛ ሰበቡን ካደረሰን ኢንሻአላህ በአላህ ፈቃድም አላህ የፈቀደው ከሆነ ነገ ለሙስሊም ወንድምናይቶች ድምጽ የሚሆን ሚዲያ ማቋቋም እንችላለን ብዬ ተስፋ አደርጋለሁ የትግራይ ሙስሊም ወንድምናይቶቻችን ድምጽ የሚሆን ሚዲያ ለሀዲያ ዞን ላሉ ለሙስሊም ወንድምናይቶቻችን ድምጽ የሚሆን ሚዲያ ለላሊበላዎቹ እንደዚሁ ለያንዳንዱ ቦታ ላይ ለተበደሉ ለሙስሊሞች ለተበደሉ ችግር ለደረሰባቸው ለያንዳንዳቸው ድምጻቸውን የሚያሰሙበት ድምጽ የሚሆን የራሳቸው ሚዲያ ያገኛሉ ብዬም ለነሱ ታግለንም እናሳካለን ብዬ ባለሙሉ ተስፋ ነን ኢንሻአላህ በአላህ ፈቃድ የአላህ ፈቃድ ካለበት የማይሆን የማይሳካ ነገር የለም እኛ እናስባለን አቅም ላይኖርንም ይችላል አላህ ካለው ግን ይፈጸማል ስለዚህ አላህ ካለ በዚህ ነገር ላይ ሁላችንም እንበርታ እንታገል እውነት እንዳልኳችሁ ምናልባት ገንዘብ የለኝም ብላችሁ ወደ ኋላ የምትሉ ሰዎች ወላሂ ተሳስታችኋል ገንዘብ አይጠይቃችሁም ሚሊዮነር መሆን አይጠበቅባችሁም አዋቂ ነኝ ምሁር አይደለሁም ብላችሁ የምትሉ ነገር ከሆነ እንትን አዋቂ ነኝ ምሁር አይደለሁም ብላችሁ የምታስቡ ነገር ከሆነ ተሳስታችኋል ሙስሊም ወንድምህን ለመርዳት በተለያየ መንገድ ትረዳለህ በተለያየ መንገድ መልካም ስራ ለመስራት ስለዚህ ተግባባን ቢያንስ እንኳን ተንቀሳቅሰ መራመድ የምትችል ነገር ከሆነ እንዲ ቁጭ ባልከበት ይሄው አሁን እኔ ቁጭ ብዬ ነው ማውራደ ቁጭ ባልከበት ለሙስሊም እንደመናይቶችን መልካም የሚሰሩበትን ተግባር መልካም መናገር ትችላለህ መንቀሳቀስ ከቻልክ አቅሙ ካለ ደግሞ ተንቀሳቅሰ ይሄን ተግባር ማፈጸም ትችላለህ ካልሆነ ሙስሊም እንደምናይቶቻችን ለሚተገብሩ ሰዎችም ደውለህም ቢሆን ሼር አድርገ መልእክቱን አደረሰን ቢሆን በተለያየ መንገድ መርዳት ትችላለህ ሙስሊም እንደምህን ለመርዳት ሙስሊም እህትሽን ለመርዳት በየትኛው በኩል መርዳት ትችላለሽ በየትኛው መንገድ ኪስ ገንዘብ ካለ በገንዘብ ዕውቀት ካለ በዕውቀት ይሄን ካቀተ በምላስህ ለሰዎች መልካም ሼር በማድረግ በማስተዋወቅ ይሄን በመስራት መርዳት ትችላለህ ለመርዳት ምንም አይነት የሚያዳግተህ ነገር የለም የሚከለክለህ ነገር የለም በቃ ምንም እዚህ ፌስቡክ ላይ ስትጠቀም በምትጠቀመው ፌስቡክ ላይ ያሉ ነገራቶችን ሼር እያደረግ ይሄን ነገር በመስራት ለነሱ በመተባበር ማድረግ ትችላለህ ስለዚህ ይሄን ይመስላል ቀደም እንዳልኳችሁ አብዛኛው ሰዎች ላይ ይሄን ነገር ስንናገር መንሃጅ ይሉናል ይሄን ተናው ግን ለሙስሊም እንደምናይቶቻችን ድምጽ ለመሆን እንታገል መንሃጅ የግል የራሳችን ጉዳይ ነው ይሄን መፍታት ባለብን መንገድ እንፈታለን ስለዚህ ኢንሻአላህ ለዛሬ በዚህ ልለያችሁ ብዙ ቆየሁኝ መሰለኝ ቴሌግራም የለኝም ዋትስአፕ ካላችሁ የሚትሉ ነገር ከሆነ እስኪ ዋትስአፕ አልደረሰኝም ዋትስአፕ ስለዚህ ነገር ይከፈት አይከፈት ይቀራኛል ዋትስአፕ ተከፍቶለት ከሆነ ከአብዱራሂም ወይንም ከታጠቅ ከሌላ ወንድሞቼም ከአዩብም ወይንም ቀደም እንዳላችሁ ከኡስማንም ከነሱ ሊሰሙት ይችላልላችሁ እኔ ዋትስአፕ ላይ ይከፈትለት አይከፈት የዋትስአፕ ግሩፕ ይኖረው አይኖረው ገና ይቀራኛል እኔ መጀመሪያም ሐሳቤም ስለነበረ በዚህ ነገር ላይ ሁሌም ስለማሰበበትም እኔ ተከፈተ ሲባል ደስታም ይዙኝ ገና እኔም ራሱ አዲስ ነኝ የገባሁት ግን እነሱ እየታገሉ ነው ያሉት እያሰቡበትም ነው ያሉት ገና ነው አሁን እኮ ግሩፕ አዲስ ነው ገና የተመሰረተው ገና ሺህ ቤት እንኳን አልገባንም እዛ ላይ ስላለ አሁን ገና ማስተዋወቅ ላይ ሚዲያ ላይ ይሄ ነገር ሼር በማድረግ ሰዎችን በመጥራት በመተባበር ላይ እንረባረብ በቃ የሙስሊም አንድነትን እናሳይ እንዴ ሙስሊም እኮ የሆነ ነገር ጣላቶች መጥቶ መስጂድ ፈረሱ ሲባል ብር መሰብሰብ አይደለም ያንን ከማድረግ በፊትም ለመታቀብ ለመከላከልም ለመዘጋጀት እንረባረብ ይሄንን ተግባር እንስራ ማለት ነው ስለዚህ ምንም ያቀተን ነገር አለ ብዬ እናስብም የሙስሊሞች ቁጥራችንም አያንስም ቁጥራችንም እጥፍ የምንበልጥ እንጂ የምናንስ አይደለንም በገንዘብም በኢኮኖሚ የምናንስ ነገር አይደለም ስለዚህ ዋናው ነገር ያለብን ቅንነት ንጹህ ህሊና እንድኖረን ብቻ ነው እንጂ ሌላ ነገር አይደለም ስለዚህ ይሄን ይመስላል ኢንሻአላህ በዚህ ነገር ላይ በርቱ ተባራቱ ነው የሚለው ለዛሬ በዚህ ጨርሻለሁ ምናልባት እየተሳደባችሁ የነበራችሁም ክርስቲያን ወገኖች አላችሁ እኔ ይቅርታ ብያችኋለሁ ምንም የተቀየምኳችሁ ነገር የለም
ዛሬ ያው ከተመርታችን ወጣ ባለ ነገር ነው የገባሁት ኢንሻአላህ አፉ በሉኝ ለቀጣይ በሌላ ትምህርት እንገናኛለን በዚህ ነገር ላይ ደግሞ ስትረባረቡ እንደማገኛችሁ ባለሙሉ ተስፋ ነኝ እዚህም ፖስት ተደረገላችኋል ሌላ ግሩፕም ላይ ይሄው ሊንኩ ፖስት ተደርጓል ይሄንን ሊንክ ተጭናችሁ ማለት ነው ሀዩ ፖስት አደርገዋለች ማለት ነው ሀዩ ፖስት ባደረገችው ንግግር ላይ በርቱ አንዷ መተ የስልጤ ዲቃላ ትለኛለች ሰምታችኋል እንዲህ በማለት ሙሐመድን አሸማቀቃለሁ ብለሽ አስበሽ ከሆነ በጣም ተሳስተሻል እንዲህ አፍ እንዳመጣለት በሚናገር ሰው እኔ አልሸማቀቅም ይሄን ታዩ ያለፍኩበት ነው የተለማመጥኩበት ነው እኔ የስልጤ ዲቃላም ሊሆን የስልጤ ሸርሙጣም ሊሆን ቢመረሽም ግን እውነቱን ዋጪው ነው የሚልሽ ስድብ እንግዲህ ዛፍ በፍሬ ይታወቃል ይባላል እኔ ግን አልሳደብም መሳደብም አልፈልግም አምላካችን አላህም ስለከለከለኝም ባለጌዎች በመጥፎ ንግግር ሲናገሩ በመልካም መልስም ስለለኝ አልሳደብም ምንም ችግር የለም ማለት ነው ስለዚህ የፈለግሽ ያክል ብትሳደብም እኔ መልስ አልሰጠሽም እኔ ስልጤ ሊሆን አፋር ሊሆን ጉራጌ እኔ ኦሮሞም ነኝ አማራም ነኝ ጉራጌም ነኝ አፋርም ነኝ ትግራይም ነኝ ስልጤም ሁሉም ነኝ ምን ይከለክለኛል ምንድነው ትግሬነት አማራነት ከሰው ይለያል ኦሮሞነት ከሰው ይለያል ስልጤነት ከሰው ይለያል ስልጤ ወይ አማራ ወይንም ኦሮሞ ወይ ትግራ አፋይ ከብረት የተሰረሰው አለ ከብረት የተሰረሰው አለ ሲፈልጉ ስልጤ ዲቃላ ይላሉ ሲፈልጉ ትግራይ እንዲ ይላሉ ሲፈልጉ አማራ እንዲ ይላሉ ሲፈልጉ ኦሮሞ እንዲ ይላሉ ናፍጠኛ ይላሉ አንዴ ዳውን ይላሉ እንደዚህ አይነት ነገር በጣም ታሳዝኑኛላችሁ እንዲ ይያላችሁ ኢትዮጵያ ውስጥ ላይ ዳቦ መብላት ያቀታችሁ የምትበሉበት ቁራሽ ዳቦ አጣታችሁ ውጭ ሀገር ላይ አውሮፓ ሀገር ላይ ሄዳችሁ አንዳንዴ ኦሮሞ ኮንክ የኦሮሞ ባንዲራ ያስክ አማራ ኮንክ ልሙጥ ባንዲራ የአማራ ባንዲራ ያስክ የምትደባደብበት ከፖሊስ ጋር የምትጋጭበትን እያየን ነው እየተመለከተን ነው ያለነው ግን አገርህን የበጠበጥክ አገርህን ሰላም የነሳ አንሶ ሰው ሀገር ላይ ሄዳ የሰው ሀገር ላይ አትበጥበጥ እንደዚህ አይነት ግንዛቤ ያላችሁ አሁን ሲፈልጉ ስልጤ አማራ እንዲ የሚሉ ሰዎች ላይ እዛው እንተን አውሮፓ ሀገር ላይ ሄዶ እንደዚህ ብጥብጣ ጀምሯል በዚህ ሁለት ቀን ሲመለከተው በጣም ነው ያጀበኝ አገር ቤት ላይ እኮ አባቱ መሬት ሸቶ የላከው ወይንም ደግሞ አባቱና እናቱ ዳቦ ለመቁረስ ያቀታቸው በሪያቸውን የሸጡ እዛ እንትን ላይ ወጥቶ መሳራ በታጨቀ በኢኮኖሚ ጣራ በተሰቀለው ማህበረሰብ ላይ ገብቶ እከሌ ዳውን እከሌ ናፍጠኛ እከሌ እንዲ ይላል አንድ ጥይት ቢረሽበት እኮ ያንዳንዱ የት እንደደረሰ አይታወቅ የት እንዳለ አይታወቅ እንዲህ አይነት ተግባር የምትፈጽሙ በተለይ ሙስሊም እንደማናይቶች በዚህ ቦታ ያላችሁ አደራችሁን በዚህ አጋጣሚ መልእክት ላስተላልፍላችሁ አደራችሁን በእንደዚህ አይነት ቦታ ላይ የምትሄዱ ሙስሊም እንደማናይቶች ራሳችሁን ታቀቡ ይሄ ጉዳይ ለእናንተ ማይጠቅማችሁ የሚመጣበትም ለውጥ የለም ስለዚህ በእንደዚህ አይነት ቦታ ላይ የምትገኙ እንደማናይቶች ላይ ጠንቀቅ በሉ ሙስሊም እንደማናይቶች በተለይ እዛ ቦታ ላይ የምትሄዱ ተጠንቀቁ ምንም ፋይዳ የለውም ሲፈልግ የአማራ ባንዲራ ያወጣ ከኦሮሞ ጋር የሚደባደብ ሲፈልግ ኦሮሞ ሲሆን የኦሮሞ ባንዲራ ያወጣ በጨርቅ ቀለም በተቀባ ጨርቅ የሚደባደብ ሰው እኔ ምን እንደሆነ አላውቅም አገር ቤት ላይ እኮ ልብስ ለመስፋት መርፌ በ50 ሳንቲም ብድር የምንወስድ ሰዎች ነን እነዛ እንደዛ ሆነን ስደት ሀገር ለመለወጥ ወጥተን ግን መሳራ በታጨቀ ጣራው ላይ በተሰቀሉ ሰዎች መካከል እንዴ አንድ ጊዜ ቦምብ ቢለቁ ኢትዮጵያን በሙሉ ማጥፋት በሚችሉ ማህበረሰብ ላይ ወጥቶ ዳውን እንዲ ጦርነት ሽብር ለመፍጠር እንዲ ይታገላል ማለት ነው ሰው ይሄን አክል የወረደ ነው አንዳንዴ ይሄን ግንዛቤያቸውን ይሄን አክል የዘቀጡ ሰዎች አሉ በጣም በሚያሳዝን ሁኔታ ስለዚህ እኛ ውጭ ሀገር የወጣ ነው እንደዚህ በአማራ ስልጤ ጉራጌ አፋር ለማለት የሰው ሀገር ሄደን ለመደባደብ ሳይሆን ለመስራትና ለመለወጥ ግንዛቤያቸውን መጀመሪያ አስተካክሉት እከሌ ናፍጠኛ እከሌን ከሆነ በሐሳብና አግባብ በሆነ መንገድ መቃወም ትችላል ይሄው እንዲቁጭ ባልከበት ሐሳብ በማንሸራሸር መቃወም ትችላል በሰው ሀገር ላይ ወጣ የሰውን ሀገርህ አይደለም ማንንም አያውቀን ከግራ ከቀኝ መሳራ በታጠቀ ማህበረሰብ ላይ በኢኮኖሚ ጣራ በተሰቀለ አንድ ጊዜ ጭስ ቢለቀብህ መንቀሳቀስ በማትችለው ማህበረሰብ ላይ ወጣ ዳውን ዘርበል ሊቀቀኝ እንዲ ሊሆን እንዲ ይሄ እኮ አያዋጣም ሚያዋጣ ተግባር አይደለም እንደዚህ ወጣ በባንዲራ ስትጣላ ከላይ መጥቶ አንዱ ጭስ ቢለቀብህ ምን ወዴት መንቀሳቀስ አለ ማምለጥ ትችላለህ ማውጣት ትችላለህ ትንሽ ዞር ማለት ትችላለህ እዛው እንዳለ አፈር ትሆናለህ ማለት አፈር የኢትዮጵያ ትውልድ እዛ ቦታ ላይ ሞተ አበሻ እዛ ቦታ ላይ ምግብ ሲፈልግ ሄዶ ለስደት ሄዶ እዛ ላይ አለቀ የሚባል ዜና ይወራላል በቃ ህይወት እንዳለ የሚቀብር አታገኝ ማለት ነው መጀመሪያ ከዚህ ስራ አውጣ ስልጤ ኦሮሞ ይያልክ ሰው ሀገር ላይ ሄዳ ተደባደብ አማራ ኦሮሞ ይያልክ እንደዚህ ሀታ ሙስሊሙን ከክርስቲያን እዛ ቦታ ላይ አስብና አስተውል የወጣው ለመስራት ለመለወጥ እንጂ ሰው ሀገር ለመበጥበጥ በሰው ሀገር ላይ ሀገር ቤት አነሳህና ሰው ሀገር ላይ ወጣ እዛ ጣራ በተሰቀለ ማህበረሰብ ላይ ገብታ እንትና ዳውን እንትና ናፍጠኛ እንትና እንዲህ አይነት በቀለም ተጣላለ ጨርቁ እኮ ነው ጨርቅ እንደዚህ አይነት ጨርቅ ቀለም ስለተቀባበት በቀለም ተጣላለ ቀለም ምንድነው ምን ይሰራላል ያ ጨርቅ እኮ አንተን ደህነት አይለውጣም
ያንተን አስተሳሰብ መለወጥ አይችልም አንተን ከደህነት ማማ ወደ ኢኮኖሚ ከፍተኛ ወይንም ሀብታም ሊያደርግ አይችልም በዚህ ስትጣላው እንኳን ማሰብ አትችልም አማራ ኦሮሞ ትግሬ አማራ ሆንክ ኦሮሞ ሆንክ ትግሬ ሆንክ አፋር ሆንክ ጉራጌ ሆንክ ቤንሻ የትኛው አካሉን ያውነ አፈርነ የሚለይ ነገር የለም ከብረት የተሰራ አንድ ሰው አታገኝ መርመራ አምጣልኝ ከብረት የተሰራ ሰው ካለ ብለ ታመጣው ምን ሌላ የለም አፋርነህና ነው ትግሬም ብትሆን አፋርነ ኦሮሞም ብትሆን አፋርነ አፋርም ብትሆን አፋርነ የተለየ ሰውነት የለም ያውነ ይሄን እኮ ካላሰራ ነው ይሄ ጭንቅላት የሚባለው ነገር ካላሰራ ነው ዱባ ነው ኳስ አይደለም አውጥተና እንጫወትበትም እንዲሁ ተሸክመን ነው የምንቀረው ካሰብከበት ካሰራበት ግን ዓለም ከያዘው ነገር በላይ ይሰራል ዓለም የያዘችው ነገር ማሰራት ይችላል ምን ላይ እንዳለች ምን እንደሰረችው ይሄን ማሰበቀቷችሁ ሰው ጣራ ላይ ወጥቶ ምድር ለቆ ሰማይ ሲመረመር እናንተ ባንዲራ ጨርቅ ቀለም ቀብታ በቀለም ትጣላለህ ይሄ ባንዲራ እኔን አይወክለኝም ይሄ ባንዲራን ምን ይሰራል ባንዲራ ምንድነው ባንዲራ ቀለም ምንድነው ትርጉሙ እዛ ላይ ይወጣ ኤከሌ ጀግና ነው ኤከሌን አትንካበኝ እንደዚህ እያልክ ትጣላለህ ክርስቲያንም ሆንኩ ሙስሊም እዛው ሰው ሀገር ላይ ወጣ ይሄን ተግባር የምትፈጽሙ ሰዎች ላይ ራሳችሁን ጠብቁ ይሄ አደሬታይ ነው እንደ ወንድማዊነት ምክሬ የሚጠቅማችሁ ነገር የለም አሜሪካ ላይ ወጣ ጀርመን ላይ ወጣ ስዊድን ላይ ወጣ አሜሪካ ምንድነው ጀርመን ምንድነው ስዊድን ምንድነው እንደ ኢትዮጵያ መሰለ እንደ ኢትዮጵያ ኪስ ላይ እኮ ትክክለኛ ሚላጭ የለም አንተ ኪስ ላይ ትክክለኛ የ10 ሳንቲም ሚላጭ የለም አንተ ኪስ እነሱ ግን በመሳሪያ ታጨቁ የመሳሪያ አይነት አንዴ ቢለቁብ ጭራሹን ማጥፋት ይችላል ካላዘኑልህ ድምጥ ማጣን ማጥፋት ይችላሉ ከነሱ ወጣ ግብግብ ዱላ መፍጠር ግጭት ባንዲራ ይዛ ማለት ነው እንዴ ምንድነው አስተሳሰባችሁ እናንተ እዚህ መጥቶ ስልጤ ጉራጌ አማራ ይለኛል ወላሂ ታስቆኛላችሁ ለማንኛውም ወደ ሌላ ነገር አትከታተሉኝ ለማንኛውም በፕሮግራሜ በዚህ ጨርሻለሁ ይሄን ነው የምላችሁ ለማንኛውም በያላችሁበት ሙስሊም እንደመና እህቶቼ አላህ ይጠብቃችሁ ክርስቲያን ወገኖቻችንም ሰላማችሁን ያብዛልኝ ራሳችሁን ጠብቁ ለማንኛውም ከጎጂ ነገር ከማንኛውም ተግባር ላይ ራሳችሁን ጠብቁ ምንም ብትሆኑ የሰው ልጅ ናችሁ ስትጎዱ ደስ አይለንም ሰው ሀገር ላይ ሆናችሁ ስትነኩ አያምረን ልክ አንድ ሀገር ነን ተወልደን አድገናል አንድ ሀገር በልተናል ጠጥተናል ስትነኩ ደስ አይለን እዛው ሀገር ላይ በእናንተ ላይ መሳሪያ ቢለቀቅ እናንተ ብትገደሉ ለኛ አያምረን ስለዚህ ራሳችሁን ጠብቁ ባካችሁ እወቁ ህፃን እኮ አይደለንም ቢያንስ ማንነት ራሳችን አውቀን ነው ስደት የወጣ ነው ልጅነት አለብን ቢባሉን ከራሱ ስለ ራሳችን እናውቃለን ጎጂና ጠቃሚ ነገር እናውቃለን እዛ ወተን ራሳችን ላይ በኪሳችን ሚላጭ በሌለበት ጣላታችን መከላከል በማንችልበት ምንም አቅም በሌለበት ነገር ላይ መሳሪያ ከታጨቀው ግብግብ ማያያዝ ጎሮሮ ሊቀቀኝ እንዲ አንተ ናፍጠኛ አንተ እንዲ ግርግር ምን ይሰራልሃል والله አይጠቅምህም በማይጠቅምህ ነገር ላይ አትውጣ ደሙ አሁን የሚያሳፍረው ደሙ ሴት ሆነ እዛ ወጣ ዳውን ናፍጠኛ እንደዚህ ባንዲራ ይዘህ ልትጋይ ትሆናለች ሴት ናት ሰጣይዋት ለማንኛውም ራስሽን ጠብቂ አንቺና እነሱ ማለት አሁን ረብሻ መተፈጥሩበት ሀገር ላይ ያላችሁበት ሀገር እነዛ ሰዎች እየተደረሱ ናቸው ኢኮኖሚያቸው አቅማቸው የት ላይ ነው ያለው እኛ ምን ላይ ነው ያለነው ሰማይና ምድር ነው ኢትዮጵያ ውስጥ እኮ አይደለም እንዲ እንደነሱ ለመሆን ይቀርና በረሃብ ማለት ነው 3 ጊዜ መብላት አቀቶ 2 ጊዜ በልቶ የሚያድራለ ጭራሹን የሚያገኛለ 2 ጊዜ የሚበላለ መሬቱን የሚበላበትን መሬቱን ሽጦ የሸኛለ እዛ ወጥቶ ዳውን ግጭት ከማያውቀው ማህበረሰብ ላይ ሰላም ያለውን ሀገራቶች ጀርመንን መበጥበጥ አሜሪካንን መበጥበጥ አረብ ኤምሬትን መበጥበጥ ቤሩትን መበጥበጥ የአበሻን ጆሮ ለማጥፋት እንዴት ታገላላችሁ ቢያንስ አስተውሉ እናስብ እስኪ መልካም ስነ ምግባርን ለማሳየት እንሞክር ሰዎችን በመጥፎ ዜና አበሻን እንኳን በመጥፎ ዜና ውጭ ሀገር እንዲታወቅ ሳይሆን በጥሩ በመልካም ዜና በጀግንነት ደስ በሚል ዜና ለማስጠራት ሞክሩ በድብድብ በግጭት በማይጠቅም ነገር በባንዲራ ተጣልታ አበሻን ስም ከምታስጠራ እስኪ በጀግንነት አዋቂ በመሆን ሙር በመሆን ታታሪ በመሆን በስራ ይሄን አስጠራ ከቻለ ባንዲራ ይዘወጣ ግጭትን ዳውን እንዲ እንደዚህ ምንም ህይወት በሌለው በስዕል ላይ በተገተረ ስዕል ላይ በድንጋይ ላይ በሱ ተጣላለ በሱ ተደባደባለ አታስብ ስለዚህ አስተውል ነው የሚል ለማንኛውም አስተውል እንደዚህ አይነት ግንዛቤ ያላችሁ ሰዎች ራሳችሁን ጠብቁ አታ ክርስቲያን ሆን ሙስሊም ሆን እኔ በዚህ መለያት አልፈልግም ሙስሊምን ብትሆን ክርስቲያን በዚህ ነገር ላይ ታቀብ ራስህን ጠብቅ ነው የሚለው በዚህ ጨርሻለሁ ለማንኛውም መልካም ጊዜ ይሁንላችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ